አሁን ባል ሚስት ተብሎ በየቲክቶክ የምታዩት ሁለት ሰዎች የሚንጋፈፉ ሰዎች አሉ። ሊፕስቲክ ተቀብታ የሆነ ነገር ለብሳ ሰውየው ነገር ለብሶ በየጊዜው የሚያሳዩት ሾው አለ። ቅዠት ሾካካነቱ ትዳሩ ሲገቡ ይጋለጣል። ራቆታቸው ፈሷን ስፈሳ ይሰማል። እሱ ሲፈሳ ጠረስ ያደርግ ይሄ ሰውዬ ነው ያገባው ትላለች። የሚፈሳ አይመስላትም። ቤት ላይ እኔ ነው የሚጮኸው እንጂ እዝጌር አይደለም። ሰው ጠፍቶበት የሚጮኸው ከእዝጌር የጠፍቶ ነው ሰው የሚጮኸው። እኔ እውቀት ተብሎ የተነገረ ነው። እውቀት በራሱ ትክክል አይደለም። እንዳልኩ እግዚአብሔርን ለማስተማር ከእግዚአብሔር በፊት አንተ መኖር አለብህ። ማንዋል ለማዘጋጀት አንተ መኖር ነበረብህ። ዝንጅብል ድንች ሆኖ ለመኖር ማንዋል የለውም። ይሄ ሰው የሚባለው ፍጥረት ምንድነው? ከድንች ያንሳል? ከዝንጅብል ያንሳል? እንደ ፍየል እኮ ማንዋል ውሻ ማንዋል የለውም እኮ ለመኖር። ይሄ እኮ ፖለቲካ እኮ ነው። የሰው ልጅ አይምሮ ይዞ ለመግደያ ለማስፈራሪያ የተጻፈ ቢዝነስ መስሪያ እኮ ነው። ይሄ መንፈስ ቅዱስ የሚባለው ኢትዮጵያ ውስጥ ወይ ደግሞ በአማርኛ የሚነገረው ከርኩስ መንፈስ ያንሳል። ቅዱስ መንፈስ ቅዱስ ተብሎ ክርስቶስ ተብሎ የሚያስተምሩት አደገኛ አስተማሪዎች በትምህርት ከሚያስተምሩት ይልቅ እርኩሱ መንፈስ ያለ አስተማሪ ሰውን ያሳብዳል፣ ሰውን ያስጠጣል፣ ሰውን ያጋድላል፣ ሰውን ጦርነት ይፈጥራል። እርኩሱ መንፈስ ያለ አስተማሪ ይሰራል። ቅዱስ ተብሎ ግን ኢትዮጵያ ውስጥ ለብዙ ዘመናት በትምህርት ደረጃ ላይ ተምሯል። መንፈስ ቅዱስ ተብሎ ስለ መንፈስ ቅዱስ ይማራል። ሰውየው ውስጥ ያለው ርኩስ ነው። ሲወጣ ይጣላል፣ ይጋደላል። በመጽሐፍ በተጻፈ ፊደል ከዘፍጥረት እስከ ራእይ ይችን መጽሐፍ ፈጽሜያለሁ ይችን ቃል የሚል ቀኝን ሲመታ ግራይን የሰጠ ወንድም ሲበድለው 70 ጊዜ 70 ይቅር በል ተብሎ ተጽፏል። እንኳን 70 ጊዜ 70 ቀርቶ አንድ ጊዜ ማለት የማይችል መኪና እየነዳ ማንኛውም ሃይማኖት መሪ በይ መኪና እየነዳ ድንገት በሱ በኩል ድንገት ከመጣሽ ምላሱን አውጥቶ እንደ ውሻ የሚሳደብ አገር ጋገር የሚጣላው እያንዳንዱ ምን ደሴት ክርስቲያን ደሴት ተብሎ ነው መጽሐፉ እያለ ነው። ይሄ ሁሉ ሀገራችን ላይ የምናየው ስቃይ ይሄ መጽሐፍ ተቀምጧል። እስቲ ቀኙ ሲመቱ ግረው ሁለት ያለውን የሚሰጥ ማን አለ ምድር ላይ? ለፌክ ለሳክስ ይነበባል፣ ለሳክስ ይሰበካል፣ ለሳክስ ይዘመራል። ሳክስ እንደ መጽሐፍ ጥያቄ እንደ መጽሐፍ ቅዱስ ጥያቄ ብዙ ጊዜ ብዙ ሰዎች መጽሐፍ ቅዱስ እንደሆነ ያወራሉ። መጽሐፍ ቅዱስን ደግሞ ዲቴል በደንብ አድርጌ ሳየው ኮንሰፕቱን በደንብ ሳየው የሰው ልጅ እንደጸደቀ ያወራል። በዚህ ዘመን ሰው መጽሐፍ ቅዱስን አጽድቆ የሱን መጽደቅ ያልተቀበለበት ምክንያት ምን ይመስላል? ምንድነው? በመጀመሪያ ይሄ ስለ ቅድስናና ስለ ቅዱስ ወይም ደግሞ ይሄ መሰረታዊው ትልቁ ስህተት ምንድነው? መጽሐፍም ሰውም ቅዱስ አለ ተብሎ መታሰቡ ነው። ምክንያቱም ይሄ ከአይደንቲቲ ከዘር ውጪ ነው። በዘር የሆነ ነገር ያ ዘር ነው የሚቀጥለው እንጂ አሁን ለምሳሌ መጽሐፍ ቅዱስ ተብሎ መጽሐፉ ከዚህ በፊት ኃጢአት ሰርቶ ረክሶ በመሃል ላይ ደግሞ የሆነ የሚያነጻው መጥቶ ተቀድሶ አይደለም ያለው። ራሱ መጽሐፍ ተብሎ መቆም ነው ያለበት እንጂ መጽሐፍ ተብሎ ቅዱስ የሚባል ነገር መቀጠል የለበት። ቅዱስም ከተባለ ደግሞ የክርስቶስ ኢየሱስ የትውልድ መጽሐፍ የሚላል። ስለዚህ ይሄ የምንለው መጽሐፍ ስለ እውነተኛው መጽሐፍ የሚያወራ እንጂ በራሱ መጽሐፍ አይደለም። ይሄ መጽሐፍ ማለት የተወለደ የተገኘ የተፈጠረ ማለት ነው። ስለዚህ ይሄ ሁለተኛው መጽሐፍ ደግሞ የክርስቶስ መጽሐፍ የተባለበት ከእርሱ ዘር የተገኘው ሁሉ ያ መጽሐፍ ነው። እሱኛው ደግሞ ሕያው ነው። ስለዚህ የክርስቶስ የትውልድ መጽሐፍ ከተባለ መጽሐፉ የሚወልድ ነው ማለት ነው፣ የሚባዛ ነው ማለት ነው። ስለዚህ ይሄንኛው ግዑዙ የሆነው መጽሐፍ ርኩስም ቅዱስም መሆን አይችልም። ፊደል በብሉይ ኪዳንም የነበረ የተጻፈው በፊደል ነው፣ በአዲስ ኪዳን የሚጻፈው በፊደል ነው። ስለዚህ ፊደል ደግሞ አዲስ ኪዳንም ብሉይ ኪዳንም መሆን አይችልም። ስለዚህ መጽሐፍ የሚባለው ማንነት እንኳን ዝም ብለን አሁን ከቅዱሱ መጽሐፍ ውጭ ሰዎች መጽሐፍ ይጽፋሉ። ሲጽፉ ከሰዎች ውስጥ የወጣ ነው፣ ከልባቸው የወጣ ነው፣ ከልብ የተወለደ መጽሐፍ። ትክክለኛ መጽሐፍ ሰዎቹ ናቸው እንጂ ይሄ ተቀንጥቦ የወጣው ቅንጥብጣቢ ጽሁፉ አይደለም፣ ፊደሉ አይደለም። ምክንያቱም ሰዎቹ ባይኖሩ ከሰዎች ውስጥ አይወጣም ያ ነገር። አሁን ከሰዎች ውስጥ የወጣው መጽሐፍ እንኳን ጽፎ የሚመረቀው ሰውየው አይደለም። ከሰውየው ውስጥ ወጣ የተቆረጠች ሐሳብ ታትማ መጽሐፍ ሊያስመርቁ ይሄዳሉ ሰዎች። ሰውየው ግን በዛ ሰዓት ምንም አይመረቅም። በጣም የሚያሳዝነው ምንጭ ሆኖ ሶርስ ሆኖ ማለት ነው። ስለዚህ መጽሐፍ በታሪክ በፊደልና በቀለም በወረቀት የሚጻፍ ነገር መጽሐፍ አይደለም። እሱ ተናግሮ ማቅም አይናገርም። እሱኛው ቅዱስም ርኩስም መሆን አይችልም። አሁን ስለ ክፋት የተጻፈ መጽሐፍ ብታነብ ክፉ አትሆንም።
ክፉ መንፈስ ስለሆነ እሱ ሲይዝ ከጽሁፍ ውጭ ነው፣ ከመጽሐፍ ውጭ ነው። ክፉ በመጽሐፍ አይጻፍም። ለዚህ ነው አሁን ሞት የሚባለው በመጀመሪያው ሰው ሞት ገባ ኃጢአት ገባ ተብሎ በጽሁፍ ተጽፎልን በጽሁፍ ወረቀቱ ላይ አይደለም ያለው፣ ሰው ላይ ነው፣ በአካል ነው። ይሄ እውነትም ደግሞ የእውነት መንፈስም ሲመጣ ደግሞ በአካል ነው እንጂ የሚገለጠው ትክክለኛ ማንነት አይጻፍም። መንፈስ ዓለም ርኩስም የሚባል ቅዱስም በጽሁፍ ደረጃ ላይ አይቀርምም በመጽሐፍ። አሁን በተገኘንበት ዘመን የቀደሙትም ሰዎች ሰው በዚህ ደረጃ በዚህ ጥልቀት ደረጃ ሰው ከአንድ ተገኝቶ በዚህ ደረጃ እንዴት ሊስት ቻለ? ሰው በዚህ ደረጃ የሳተው ለምንድን ነው? ይሄ አካልን አንድ አድርጎ ከመቀበል ይልቅ ከውጪ አሁን መጽሐፉ ከሰው ውጭ ነው። የሆነ ጊዜ ሲኖሩ ሲራመዱ ሲበሉ ሲጠጡ የነበሩ ሰዎች ምናልባት የነሱ የህይወት ስርዓት ሊሆን ይችላል። ስለዚህ አሁን ያለው ሰው ከራሱ ህይወት ጋር ወይ ደግሞ አሁን ከሚንቀሳቀስበት አሁን ከሚወጣበት አሁን ከሚገባበት ነገር ውጪ ዳውንሎድ የተደረገ ነገር አለ ማለት። ይሄ ከውጭ ሆኖ መጽሐፍ ትክክል ተደርጎ ቅድም ሲባል እንደነበረው ቅዱስ ተደርጎ ለሰዎች ደርሷል። ስለዚህ ሰዎች ደግሞ ይሄንን ተቀብለው ለዘመናት ኖረዋል። የሰው ይሄ ቅዱስ ከተባለ እንደተባለው አካል ነው፣ የተቀደሰው አካል ነው። ህያውነትም የሚገለጠው በአካል ነው። ግን ከአካል ይልቅ ጽሁፍ የነገሰበት ጊዜ ነበረ። ስለዚህ ያ ከውጭ ዳውንሎድ ተደርጎ የሰውን አእምሮ ሙሉ በሙሉ ተቆጣጥሮ ከውጭ የሆነ የህይወት ስርዓት በሰዎች ዘንድ አለ ማለት ነው። በስትክክል ደግሞ ይሄ አሁን እንደተባለው ቅዱስ ከሆነ በሁሉ በቅድስና ሊገለጥ ይገባ ነበረ። ካየን አሁን መጽሐፍ ቅዱስ የሚባለው አካል ወይ ደግሞ ክፍል ነው ብዙ መለያየትን ራሱ የፈጠረው ማለት አንድ መጽሐፍ ሆኖ ግን ብዙ ሀሳቦች ስላሉት ብዙዎችም በታትኗቸዋል፣ ከፋፍሏቸዋል። አንድ የሆነ የሚገዛ ወይ ደግሞ የሚያስማማ ነገር የለም። ስለዚህ ምንድነው ከሰው ውጭ ስለሆነ ከሰው ህይወት ጋር ምንም ግንኙነት ስለሌለው ልዩነት አለው። ሌላው ግን ይሄ ከፍጥረት ከምንጭ ያለውን ነገር ስናይ ምንጩ አንድ ስለሆነ ይሄ በመተንፈስ በለው በመተኛት በመነሳት በመውጣት በመግባት በመወለድ በመሞት የሰው ልጅ አንድ ነው። ይሄ ግን ከሰው ህይወት ውጪ ምንም የማይገናኝ ስለሆነ ዳውንሎድ የተደረገ ነገር ስለሆነ ኢቭን ሰዎችን ለመለያየት ነው የተጠቀመበት። ማየት ትችላለህ። ዓለም ላይ የተፈጠሩ ብዙ ነገሮች የሚወጡት ከመጽሐፉ ነው። ብዙ ነገሮች እየተበላሹ ያሉት ከመጽሐፍ ውስጥ ነው። እንደው አንዳንዱን አልፋ ራሱ ብጠቅስ ማለት ነው። ስለዚህ ምንድነው ከሰው ህይወት ጋር ጭራሽ ግንኙነት የለውም። ቅዱስ ቢሆን ኖሮ ሲጀምር እንደተባለው ፊደል ሊቀደስም ሊረክስም አይችልም። ምክንያቱም ፊደል የቀረጸው የሰው ልጅ ነው። የሰው ልጅ የቀረጸውን ፊደል ገጣጥመን ቅዱስና ርኩስ ማለት አንችልም። ኢቭን ይሄን ቅዱስም ርኩስንም የምንለው ጽሁፉን ራሱ ለመጻፍ የተጠቀምነው ራሱን ፊደሉን ነው። ስለዚህ መጽሐፉ ላይ ያለው ራሱ ፊደሉ ነው። ስለዚህ ለፊደሉ የሰጠንበት ግምት ለዘመናት የተሳሳተ ስለሆነ በሰው ላይ ኢቭን እኮ አንተ እዚህ ጋር አጠገብ ላይ አድርገው አንድ አይነት ተመሳሳይ የሆነ ጽሁፍ እኮ እንደሚጠብቅ ታስባለህ ማለት አንተ ያው የሆንከው ማንነት ያለ የምትንቀሳቀሰው የሆነ ነገር ቢመጣብ መጋፈጥ ፋይት ማድረግ የምትችለው እያለ የሆነ ወረቀት እኮ እዚህ ጋር መጥቶ ይጠብቃል ተብሎ የሚታሰብበት ጊዜ አለና ከሰው ህይወት ጋር ምንም ግንኙነት ስለሌለው ነው በዚህ ልክ በሰው ልጅ ላይ ሰርጾ ገብቶ ይሄን ያክል ልዩነት ሲፈጥር የኖረው። በዚሁ ጋር ተያያዥ ለምሳሌ ይሄ መጽሐፍ የተባለው ራሱ በማተሚያ ቤት ገብቶ ያለፈ እስከማይመስል ድረስ ማለት ነው። ፊደሎች ተገጣጠሙ እስከማይመስል ድረስ ማተሚያ ቤት ገብቶ ያለፈ እስከማይመስል ድረስ የሰው እጅ ያልነካው እስኪመስል ድረስ ወርድ ኦፍ ጋድ ተብሎ በሰው አእምሮ ውስጥ በጣም የከበደበት እሱን መንካት፣ እሱን ማቃለል፣ እሱን የሆነ ነገር ማድረግ ልክ እስከሚያስቀስፍ ድረስ ለምንድን ነው በሰው ላይ ይሄ ነገር ከብዶ የመጣው? ምንድነው እሱ ይሄ ወርድ ኦፍ ጋድ የሚባለው? ይሄ እንደተባለው በፊደል በአልፋቤት እና በፊደል መጻፍ አይችልም። ይሄ የእግዚአብሔር ቃል ማለት ራሱ እግዚአብሔር ነው። ወይም ደግሞ በሌላውን ቋንቋ ስትል ደግሞ ፈጣሪ ነው። ይህም ፈጣሪ ራሱን በጽሁፍ መጻፍ አይቻልም። ይሄ በሁሉ በፍጥረት በሰውም በሰውነት በምን ተገልጦ የሚኖረውን ወርድ ኦፍ ጋድ የተባለው ራሱ ስለሆነ ራሱ በጽሁፍ ስለማይገለጥ እኮ ነው በስጋ ተጸንሶ የተወለደው። ከመንፈስ ተጸንሶ የተወለደው እሱኛው ነው እንጂ ወርድ ኦፍ ጋድ ይሄ በፊደል ላይ የተጻፈው ስለሱ ስለ ወርድ ኦፍ ጋድ ወይም ስለ እግዚአብሔር ቃል ያወራል እንጂ ይሄ መጽሐፍ ቅዱስ የእግዚአብሔር ቃል አይደለም።
የእግዚአብሔር ቃል ይሄ ቃል ስጋ ሆኖ የወጣው ነው። ስራ ሁሉ የተሰራበት በእርሱ ላይ ነው የተሰራው። ዓለማት የተፈጠረው በእርሱ ነው። ክፉ የተባለውም ኃጢአት የተባለው ሞት ሆኖ የተወገደው ስራ የሰራው ትክክለኛ ሪል የሆነው ፈጣሪ ስራውን የሰራው ይሄ ቃል ስጋ ሆኖ በመጣው ነው እንጂ ይሄ በእነዚህ በፊደሉ ምንድነው በፊደል በተገጣጠመው ጽሁፍ ቀለም ተበጥብጦ ወረቀት ላይ በሚጻፈው ወይም ደግሞ ሆነ ማተሚያ ገብቶ በሚታተመው በሱ ምንም የተፈጠረ ነገር የለም። ለ2000 ዓመት ይሄ ጽሁፉ እኮ ነበር። አሁንም በቅርብ ታትሞ መጥቶ እኮ ይሄ ጽሁፉ አንድም ሰው ምንም ያደረገው ነገር የለም። በዛ መጽሐፍ ሰው ተጋብቶ አብሮ መኖር አይችልም። በዛ መጽሐፍ ሃይማኖት መስርቶ በዛ መጽሐፍ ተሰብኮ ተምሮ በዛ መጽሐፍ ማንም ምንም ይሆን የለም። ምክንያቱም ፊደል ስለሆነ። ይሄ ግን ወርድ ኦፍ ጋድ የተባለው ቃል ስጋ ሆኖ የተገለጠው በሰውነት የተገለጠው ግን በሱ የተሰራው ስራ ግን ሁሉም ፍጥረትንም ይሄ ሰውነትንም አንድ አድርጎ የማኖር ኃይል የማኖር መንፈስ የማኖር ጉልበት አለው። ስለዚህ ዋናው እውነተኛው ትክክለኛው ይሄ ቃል ስጋ የሆነበት ማንነት የአይደንቲቲ ወልዶ በሁሉ የሚኖር ነው። እሱን አሁን ማስተማር አይቻልም። እሱን መማርም ማስተማርም አይቻልም። ይሄ አሁን ኦክሲጅን በሁላችን እንደሚሰራው እንዴት እንደሚሰራ እንደማናውቀው ግን ለሁሉ ለፍጥረትም ለሁሉም ህይወት ሰጥቶ እንደሚኖር ይሄንን የሰው ልጅ የድፍረቱ ጥልቀት እየተነፈሰ ኦክሲጅንን በብላክ ሆል ላይ ያስተምራል። እየተነፈሰ እኮ ነው እየኖረ እኮ ነው። አሁንም ይሄ እውነተኛው አምላክ ወርድ ኦፍ ጋድ የተባለው በሁሉ እየኖረ በሁሉ እየሰራ ይሄን ለማስተማር መነሳት ነው ከርስ የሆነው እርግማን የሆነው። ለዚህ ነው አሁን ሁሉም ሰው እንዳለችው ቅድም እህታችን መጽሐፍ ብሎ ተነስቶ የማይስማማው የሚጣላው ምንድነው? ፊደል ስለሆነ በፊደል ማንም ሰው አንድ ሊሆን አይችልም። ተፋፍሮ ነው እንጂ አሁን አንድ ግሩፕ ውስጥ ቤተክርስቲያን በለው ምን በለው ጠቅላላ የትኛውም ሃይማኖት ድርጅት ውስጥ ይሄ መጽሐፍ እያነበበ አንድ ሰው እንኳን ሁለተኛ ሰው ሊግባባ ከራሱ ጋር አይግባባ። አንድ ሰው ለዚህ ነው ለትዳርም ለስራም ለምንም አልጠቅም ያለው። ለምንድን ነው አልጠቅም ያለው? ፊደል ነው፣ ቋንቋ ነው። ቋንቋ ደግሞ ፊደል ደግሞ በራሱ ከድሮም በላይ ነው፣ ይገላል። ያንን ይዘው እግዚአብሔር ፍቅር ነው ብሎ ባልና ሚስቶች ትራስኬ ላይ ለጥፈው እኮ ከስራ አይኗን እያለ ይደበድባል፣ እሷም ትደባደባለች። ከላይ ግን እግዚአብሔር ፍቅር ነው። ሌላኛው ደግሞ ግድግዳ ላይ ስትሄድ እግዚአብሔር ፍቺ ይጠላል ብሎ 7 ፈቶ 7 ያገባ ሰው አለ፣ ጥቅሱ ቁጭ ብሎ ማለት ነው። ስለዚህ የሚጠላው እግዚአብሔር ነው፣ የሚፈታው ሰውየው ነው። የሚያገባው ሰውየው ነው፣ የሚፈታው ሰውየው ነው። ፍቺን አልወድም ብሏል ተብሎ ደግሞ የተጻፈው እግዚአብሔር ነው። ስለዚህ ሰዎቹ ጋር አልተግባባ፣ ማንነት የለውም። ያ ፍቺን የሚጠላው ከዛ ከፍቺ ከጠላው ከተወለደ ሴትዮዋ በእርሷ ስለሚሰራ በእርሱ ስለሚሰራ ሲጀመር ፍቺም ጋብቻ የሚባል ቋንቋ አይኖርም። ልትጋባም አትንጋፈፍም፣ ልትፋታም አትንጋፈፍም። ምክንያቱም ወንድና ሴትን አድርጎ የፈጠረው ከዛኛው ማንነት ከተገኙ በእነሱ የሚኖረው ወንድና ሴት አድርጎ የፈጠረው ነው። ሁለቱ ሰዎች አይደለም ቤት ተከራይተው አንድ ላይ ሊኖሩ የሚነሱ ኑሮ ይዘው ይኖራሉ። አሁን ባል ሚስት ተብሎ በየቲክቶኩ የምታዩት ሁለት ሰዎች የሚንጋፈፉ ሰዎች አሉ። ሊፕስቲክ ተቀብታ የሆነ ነገር ለብሳ ሰው የሆነ ነገር ለብሶ በየጊዜው የሚያሳዩት ሾው አለ፣ ቅዠት። እኛ ነን ብለው ሊያሳዩ የሚፈልጉት ነገር አለ። ቢሃይንድ ግን እነሱን ወንድና ሴት አድርጎ የፈጠረ ሪል የሆነ ዓለም አለ። የዓለም ከተገለጠ እንፋታለን እንጋባለን ማለት ነው። ወንድና ሴት ተደርጎ ነው የተፈጠሩት። በመፈጠር የመጣ ከሆነ በኔቸር ነው የመጣው። ሁለቱ ወንድና ሴት ተገናኝተው አይደለም የሚጋቡት። መጀመሪያውኑ በመፈጠር አንድ ሆነዋል። ያ በመፈጠር የሆኑትን ነገር ነው እንጂ የሚቀጥሉት ሆነ ቦታ ጀምረው አይደለም። ስለዚህ ምንድነው የወርድ ኦፍ ጋድ የሚባለው? ማንም መማርም ማስተማርም አይቻልም። እሱን ማተም አይቻልም። ቃል ስጋ ሆኖ የመጣው ያ ስጋ መንፈስ ሆኖ በፍጥረት በሰውነት ህይወት ሆኖ አለ። ይሄ ያለውን በማወቅ ውስጥ ነው እንጂ አርነት የሚወጣው ለብቻ እዝጌር 3 ነው እዝጌር 1 ነው ክርስቶስ እንትን ነው እንትን እንዴ። አሁን የድፍረት ብዛት እኮ ክርስቶስ የሚባለውንም ለማስተማር መንፈስ ቅዱስ ርዕስ ይዞ ያስተምራል። መንፈስ ቅዱስን ይሄ መንፈስ ቅዱስ የሚባለው ኢትዮጵያ ውስጥ ወይ ደግሞ በአማርኛ የሚነገረው ከርኩስ መንፈስ ያንሳል። ቅዱስ መንፈስ መንፈስ ቅዱስ ተብሎ ክርስቶስ ተብሎ የሚያስተምሩት አደገኛ አስተማሪዎች በትምህርት ከሚያስተምሩት ይልቅ እርኩሱ መንፈስ ያለ አስተማሪ ሰውን ያሳብዳል፣ ሰውን ያስጠጣል፣ ሰውን ያጋድላል፣ ሰውን ጦርነት ይፈጥራል። እርኩሱ መንፈስ ያለ አስተማሪ ይሰራል። ቅዱስ ተብሎ ግን ኢትዮጵያ ውስጥ ለብዙ ዘመናት በትምህርት ደረጃ ላይ ተምሯል። መንፈስ ቅዱስ ተብሎ ስለ መንፈስ ቅዱስ ይማራል። ሰውዬው ውስጥ ያለው ርኩስ ነው፣ ሲወጣ ይጣላል፣ ይጋደላል። ስለ መንፈስ ቅዱስ ትምህርት አለ በፊደል ደረጃ ላይ። ስለዚህ ምንድነው ጉዳዩ? ይሄ በእውነታ በትክክል በሶርስ ያለውን ነገር እግዚአብሔር ተብሎ እግዚአብሔር ቃል ተብሎ በትምህርት ደረጃ ላይ በፊደል ደረጃ ላይ የእውነት ህይወት እኮ የእውነት በምንጭ ያለን ነገር
በፊደል መንፈስ ቅዱስም ርኩስም ሰይጣንም እዝጌርም ተብሎ ቢጻፍ ፊደል ፊደል ነው፣ ምንም ነገር ሊያመጣ ይችላል። ጋር ተያይዞ ምንድነው ለምሳሌ አሁን አንድን አዲስ እቃ መጠቀም ብፈልግ ኦር አዲስ መኪና ብገዛ ኦር የሆነ አዳዲስ ቁሳቁሶችን ባረግ እነዛን ቁሳቁሶች ለመጠቀም ሃው ቱ ዩዝ ማኑዋል ያስፈልጋል። ልክ እነዚህ አሁን ቅዱሳን መጽሐፍት እኛ አሁን ባደግንበት ሶሳይቲ ውስጥ ልክ ይሄ ፈጣሪ ወይም ደግሞ እግዚአብሔር የተባለውን ክፍል በትክክል ኮሙኒኬት ለማድረግ ኦር ከሱ ጋር ያለንን ግንኙነት እሱ የሚፈልገው ምንድነው እሱን ለማወቅ ቅዱሳን መጽሐፍት እንደ ማኑዋል ናቸው የሚል እንትን አለ፣ ስቶሪ አለ። ሶ እንዴት ነው ታዲያ አሁን ከፈጣሪ ጋር ያለን ግንኙነት በምን መልኩ ነው የሚሆነው? እሺ በመጀመሪያ ደረጃ ፈጣሪህን ለማወቅ ወይ ደግሞ ማንነትህን ለማወቅ መማር አይጠበቅብህም። የምትማርም ከሆነ የሚያስተምረው አካል ፈጣሪ መሆን አለበት። መጀመሪያ ፈጣሪ ከሆነ ነው። አሁን እንዳልከው መኪና ስለ መኪና ማኑዋል ብትፈልግ መኪናውን የሰራው ሰንበድ ያለ ማለት ነው። ክሬተር አለው የፈጠረው አለው። ስለዚህ እንደዚህ ነው የፈጠርኩት፣ ይሄ ለዚህ አገልግሎት፣ ይሄ ሲበላሽ ይሄን ብሎ ማስተማር ይችላል፣ ማኑዋል ማዘጋጀት ይችላል። ስለዚህ ማን ነው ፍጥረታትን ሁሉ የፈጠረን አልፋና ኦሜጋ የሆነን መጀመሪያና መጨረሻ የሌለውን ዓለም ሳይፈጠር የነበረን አካል ማን ነው በጽሁፍ ደረጃ ጽፎ ሊያስቀምጥ የሚችለው ነው? ማንስ ነው ተንትኖ ሊያስተምር የሚችለው? ሲጀምር ፊደል እኮ እንደኛ እንደው አማርኛ ፊደልን እንኳን ብናይ አማርኛ ፊደል የተቀረጸው መች ነው? ስንት መቶ ዓመታቶችን አሳለፈ? ፍጥረት ከተፈጠረ ስንት ዓመት ነው? ስለዚህ ከመፈጠሩ በፊት ሌላ ፈጣሪ ሊኖር ይገባል ለማስተማር ለመተንተን። ስለዚህ ቶታሊ እንደ ሎጂክ እንኳን ብታዩ ልክ ያልሆነ ነገር ነው። ከዛ ሲቀጥል ግን ፍጥረትን ለማወቅ ወይ ደግሞ ፈጣሪህን በስትክክል ለመረዳት ለማየት አንተ ራሱ ሕያው ምስክር ነህ ማለት አንድ ህፃን ልጅ ከእናቱ ሆድ ሲወለድ ሲወጣ ረሃብ በውስጡ ስለተቀመጠ ማንነቱ ስለሆነ ፍጥረቱ ስለሆነ ግዴታ ማወቅ የለበትም ማደግ የለበትም የሆነ ነገር መሆን የለበትም። ከእናቱ ማህፀን ሲወጣ ወደ ጡት ነው የሚሄደው። ማን አስተማረው? እሱ ማን? ፊዚክስ ተጽፎለት ወይስ ባዮሎጂ የሆነ ነገር ተተንትኖለት አይደለም። እንደዚህ መጥባት አለብህ፣ እንደዚህ መብላት አለብህ፣ እንደዚህ መጠጣት አለብህ ተብሎ ተነግሮት አይደለም። ስንተነፍስ ተምረነው አይደለም የተነፈስ ነው። ረሃብን ተምረነው አይደለም የተራብ ነው። ግን ምንድነው አሁን ይሄ ትምህርት ተብሎ እንዳልከው ማኑዋል ተብሎ የተዘጋጀልን ነገር አይናችን ያያል፣ ግን ደግሞ ስለ አይን ማየት እንማራለን። ኦሬዲ መማር እኮ አይጠበቅብንም። አይናችን እያየ ነው። ረሃብ አለ። ረሃብ ሲሰማን መብላት እንዳለብን ውስጥ ያለው ማንነታችን ስንፈጠር ፍጥረታችን እንደዛ ስለሆነ ረሃብ አለ እንበላለን። ግን አሁን ስለ ረሃብ የሚተነትን ሰው ነው ያለው። የፈለገ ስለ ረሃብ ደግሞ ቢተነተን ቢወራ ቢነገር ረሃብህን የሚያስታግስ ነገር እስካላገኘ ድረስ ረሃብህን መቆም አይችልም። አይንህ እንደዚህ እያየ ነው። ስለዚህ አይንህን እንደዚህ ተጨፍኖ የፈለገ ስለ አይን ማየት ብትማር ማየት አትችልም። ስለዚህ አሁን ይሄ እውቀት ተብሎ የተነገረን እውቀት በራሱ ትክክል አይደለም። እንዳልኩ እግዚአብሔርን ለማስተማር ከእግዚአብሔር በፊት አንተ መኖር አለብህ። ማኑዋል ለማዘጋጀት አንተ መኖር ነበረብህ። ስለዚህ ቶታሊ ልክ አይደለም ማለት ነው ያለው ነገር። ይሄ እግዚአብሔር እናስተምራለን፣ መንፈስ ቅዱስን ቅድም እንደተባለው መንፈስ ቅዱስን እንተነትናለን፣ የሆነ ነገር እናረጋለን የሚባለው አንደኛ መንፈስ አይተነተንም። እግዚአብሔርንስ ምን ብለህ ታስተምረዋለህ? ከየት መተህ ማን ሆነ ምን አድርገህ ለማን ታስተምረዋለህ? በእያንዳንዱ እስትንፋስ ውስጥ እሱ አለ። በመነሳት በመተኛት በመብላት በመጠጣት። አሁን እኮ እግዚአብሔርን ተማርኩ የሚለው አስተማርኩ የሚለው አይ እግዚአብሔርን አላውቀውም ምን የሚለው እኔ እንትነኝ የሚለው በፍጥረቱ ስታዩ አንድ ነው። ከእናቱ ማህፀን ይመጣል፣ ይወለዳል፣ ያድጋል፣ በሄደበት አጋጣሚ ደግሞ ይሄዳል፣ ወደ አፈር ይመለሳል። ስለዚህ መወለድንም መሞትንም መምጣትንም መሄድንም ያዘጋጀ ራሱ ባለቤቱ በውስጥ እንዴት መውጣትና እንዴት መግባት እንዳለበት ራሱ ያውቃል። ግን ይሄንን እንኳን በስትክክል ባለቤቱ እንዳይወጣ እንዳይገባ በሰላም እንዳንኖርና እንዳንንቀሳቀስ ሌሎች እውቀቶች ገብተውብናል። አሁን እንዳልከው የመኪናው ማኑዋል ገብቶብናል። ስለዚህ ማኑዋሉን እኮ የፈለገ ነገር ብታረገው መንዳት እስካልቻልክ ድረስ አንተ ምንም ማድረግ አትችልም። ስለዚህ የሚነዳውም የሚያኖረውም የሚያመጣውም የሚወስደውም ራሱ ነው ማለት ነው፣ ባለቤት አለው። እና ምንድነው እዚህ ላይ ይሄ ማኑዋል ለተባለው ነገር ይሄ ፈጣሪው ስለሆነ የሚፈጥረው ክሬተሩ በማህፀንም ተገጣጥሞ የሚገጣጥመው እሱ ነው። ሲወጣም አካሉም ራሱ ነው። ሁሉ በሁሉ ራሱ ነው። ለራሱ ማኑዋል አያዘጋጅም። ራሱ ነው ያለው። ሁሉ በርሱ ነው፣ ሁሉ ከርሱ ነው፣ ሁሉ በርሱ ነው። አለቀ።
ይሄ ማኑዋል የሚዘጋጅለት እኮ እንደተባለው መኪናው ማኑዋል የሚያዘጋጀው እኮ ለፈጣሪው አይደለም። መኪናውን እኮ ክሬት ላደረገው መኪናውን ለሰራው ለባለቤቱ እኮ ማኑዋል አያስፈልገው። መኪናውን ፈጥሮታላ ሰውየው። ማኑዋል የሚያስፈልገው ለሌላኛው ሰው ሌላ ሀገር ሲሸጥ መኪናን መስራት ስለማይችል መኪናን መፍጠር ለማይችለው ሰው ለመንዳት ያንን መኪናው ነገር ለማድረግ ሲበላሽ ለመስራት እንጂ መኪናውን ክሬት አድርጎ ለመፍጠር እኮ ማኑዋል እኮ ነገሩ ከመጣ በኋላ ነው። ስለዚህ ይሄንኛው መጽሐፍ ቅዱስ ማኑዋላችን ነው፣ የእግዚአብሔር ማኑዋል ነው። እግዚአብሔር የት ሊሄድ ነው? ፈጥሮ እኮ በፈጠረው ውስጥ ነው። ራሱ የሚያየው እሱ ነው፣ የሚናገረው እሱ ነው፣ የሚሰማው ራሱ ነው። ሁሉ በሁሉ እሱ ነው። ከሱ ውጭ ሌላ ምን አለ? ሰማይም እሱ ነው፣ ምድርም እሱ ነው። በምድር ውስጥ ያለው ሁሉ በሁሉ ሲልድ ነው። እሱ የህይወት ስርዓት፣ እሱ ፍቃድ ውስጥ ሌላ ነገር ገብቶ ረብሾት ለረበሸው ነገር ማኑዋል ካዘጋጀ ይሄ ማን ነው? ይሄ በሰው ብልሃት የተፈጠረ እኮ ነው። ይሄ በጽሁፍ ደረጃ ላይ እንዳለችው እኮ ምንም ስለ ልጅ አጸናነስ ስለ ልጅ አወላለድ መዓት መጽሐፍ እኮ ሴቶች አንብበው እኮ መጸነስ መውለድ አይችሉም። ግን ከትምህርት ውጭ ዘር ስትሰጥ ያ ዘር ራሱ በማህፀን ተጸንሶ ምን ብሎ ይወጣል? ይሄ አባወት ጋድ ስለ እግዚአብሔርም ይሁን ስለ ሰይጣን የሚያወራ ነገር እኮ በሽታ ነው። ለዚህ ነው ዓለም ላይ በሽታ የተፈጠረው። ሰውየው ተፈጥሮ ሰውየው ሙሉ ሆኖ በፈጣሪው መልክ ፈጣሪው በሱ እርሱ በርሱ ሆኖ እየኖረ እያለ መጥተው ሰንበዲ በቃ ቢዝነስ ሊሰሩበት ሲፈልጉ ኃጢአተኛ ነው ብለው ይጀምራሉ። ሰውየው በቃ አሁን አንድ የሆነ ሆስፒታል ውስጥ ሄደ አንድ ዶክተር ጋር ሄደ ልክ በሽተኛ ነህ ስትባል እንደምደነግጠው ከዛ ጊዜ ጀምሮ በሽታው ሲነገር የዛ በሽታ ተሸካሚ ነው የምትሆነው። ከዛ በኋላ ምን የምትባለውን ሁሉ ትሰማለህ። አሁንም ምንድነው የሰው ልጅ በመፈጠር በአይደንቲቲ ሰው የሚባለውም ደግሞ ይሄንኛው ቁጭ አለ እንደዚህ ፈጥሮ ፈጣሪው አምጥቶ ሰውን ፈጥሮ ከዛ እፍ ብለበት በፈጠራቸው ቀን አዳም ብሎ ጠራቸው ይሏል። እንደዚህ አድርጎ ቁልል አድርጎ እንዲህ ማለት ነው። ይሄ ውሸት ነው። እንዲህ ቁልል አድርጎ አፈር ሰብስቦ ሳይሆን ይሄ ማኒፌስት ነው ያደረገው። ወጣ አካል ሆነ እንጂ ለፈጠረው መገለጫ ሆነ እንጂ ሰብስቦ ጠፍጥፎ የሆነ አፍንጫ እንዲህ አድርጎ እፍ አላለበትም። እንደዚህ ኪሲንግ ከንፈሩ ላይ ከንፈር አብቶ ከንፈር የለውማ ፈጣሪው። ሲጀመርም ውሸት ነው። ይሄ ማኒፌስት ነው ያደረገው። ከምድር ወጣ ከምድር ወጣል እኮ ነው ያለው። ከምድር ወጣል ማለት ምንድን ነው? ከምድር ጋር አንድ ነው። ስለዚህ የህይወት ስርዓቱ ከምድር ጋር ነው። ሲመለስም ወደ ምድር ይመለሳል እንጂ ይሄ ክሬት የፈጠረው ፈጣሪ ሰውነት ነው እንጂ ያገኘው የሆኑ ወንድና ሴቶች ቁጭ አድርጎ በፈጠራቸው ቀን አዳም አላቸው ብሎ ከነሱ ውጪ እያወራው ወሬ አይደለም። ራሱ በመልክ የሚወጣው እሱ ነው፣ የሚታየውም እሱ ነው፣ በሚታየው የሚገለጠው እሱ ነው እንጂ በጭራሽ ሰብስቦ እንደዚህ የሆኑ ቡድኖች አምጥቶ ሴትና ወንድ ብሎ አይደለም። በዛ ጊዜ ሴት የምትባለው ወይ ደግሞ ሴ የምትባለው ፊደል አልነበረችም። እኛ ሀገር የተቀረጸችው ፊደል ሰሞኑን የተቀረጸችው በእግዚአብሔር ቋንቋ ማለት ነው። አንድ ቀን አልሞላትም ሴ የተፈጠረችው ፊደል። እሷ ከሌለ ሴት የለም። እንዴት እዚች ፊደል ላይ አንድ አካል ህይወት ያለው ሰው ይንጠለጠላል? ወምትባለው ፊደልም ሰሞኑን ነው። ለእግዚአብሔር ሰሞኑን ነው። እግዚአብሔር አይቆጥርም፣ ለእሱ አይመሽም አይነጋም። ሰሞኑን የመጣች ወምትባለዋ ወንድ የሚባል ከየት ነው የምትፈጥረው? እነዚህ ሆሄያት ላይ የተንጠለጠለ አካል የለም። ሆሄያት ከመምጣታቸው አልፋቤት ከመምጣቱ በፊት ፐርሰን ነበር፣ አካል ነበር። ያ አካል ማን ነው ስሙ አይታወቅም። በጭራሽ እከሊትና እከሌ የሚባል ጉዳይ አይደለም። ስለዚህ ይሄ ማኑዋል የሚባለው ነገር ለዝጌርም ለሰውም ለጦጣም ለዝንጅብልም ለድንችም አይሆንም። ይሄ ከዝንጅብል ከድንች ዝንጅብል ድንች ሆኖ ለመኖር ማኑዋል የለውም። ይሄ ሰው የሚባለው ፍጥረት ምንድን ነው? ከድንች ያንሳል? ከዝንጅብል ያንሳል እንዴ? ፍየል እኮ ማኑዋል፣ ውሻ ማኑዋል የለውም እኮ ለመኖር። ይሄ እኮ ፖለቲካ እኮ ነው። የሰው ልጅ አይምሮ ይዞ ለመግደያ ለማስፈራሪያ የተጻፈ ቢዝነስ መስሪያ እኮ ነው። በቃ ቢዝነስ ነው ይሄ። በቃ እያንዳንዱ ሰው በዛ ሲሄድ በዛ መጽሐፍ በተጻፈ መጽሐፍ ውስጥ ሲገባ ሰው ይያዛል። በዛ መጽሐፍ ተብሎ ይያዛል። በቃ ሰውየው ሕያው ሆኖ እየኖረ እያለ መጽሐፍ ላይ ስላለ ሰው ይማራል። ሰው ተብሎ ይጀመራል። እሺ ብሎ ቁጭ ይላል ሰውየው ደንግጦ። እኔ ሰው ነኝ እንኳን ብሎ እንዳይናገር። ሰው ማለት መንፈስ አለው ነፍስ አለው፣ በስጋ ውስጥ ይኖራል፣ በጎጆ ውስጥ አልፎ ደግሞ ሆነ ከተማ ላይ ይሄዳል ይባላል። ይሽሎኮሎካል የሚነገረው ነገር። ከዛ ሰውን ያወሳስቡበታል። ራሱን አወሳስቦ 6 ወር ዓመት ተምሮ ይሄዳል ራሱ። ከዛ በኋላ የሆነውን ያጠፉበታል። ይሄን የሚያደርጉት ግን ማኑፕሌት አድርገው ኪሱ ለመግባት ነው፣ ቦርሳ ውስጥ ለመግባት ነው። ይሄን አውርተው እጃቸው ረጃጅም ነው። በቃ አይለቁትም። ሰውየው 3 ዓመት 15 ዓመት ይያዛል በሆነ ሰውዬ እኮ በዛ መጽሐፍ ሰው ይጭበረበራል። ስለዚህ ምንድነው ፊደሉ ሆሄያትና ኤቢሲዲ ላይ የተመሰረተ በምድር ላይ ይሄ መጽሐፍ ቅዱስም እርኩስም መጽሐፍ ተብሎ በመጽሐፍ ወደዚህ ዓለም የገባ ምንም ነገር የለም።
ወደዚህ ዓለም ተፈጥሮ የተቀመጠውን ስም ዝርዝር ነው የያዘው። ሰማይ፣ ምድር፣ በግ፣ ግመል፣ አህያ፣ ቀጭኔ፣ ድንች፣ ሽንኩርት እዚህ ምድር ላይ ሕያው ሆኖ የሆኑትን በስም ዝርዝር ነው የያዘው። መጽሐፉ ሮስተር ነው። የተቀመጠውን አካሉ ስም ዝርዝር ይዞ የተቀመጠ ነው እንጂ በራሱ ሰማይን ምድርን በራሱ የሆነ ነገር ማድረግ የሚችል አይደለም። አማርኛ ላይ ተንጠለጠለ አማርኛ ቋንቋና እንግሊዘኛ ላይ ሌላ ቋንቋ በሉት ይሄ ነው ያለው እንጂ ማኑዋል የሚባለው ነገር ታላቅ ስህተት ነው። ይሄ ሕያውነት ነው ያለው። ዓለም ላይ ግን አሁን አንተ ካልከው ተነስቼ ዓለም ላይ ግን አሁን መጽሐፍ ብለው ፈጣሪያችን ብለው አምላክ ብለው ሁሉም ሰው ያመነበት የተቀበለው ነገር የሚኖርበት መመሪያ አድርጎ የህይወቱ አንድ ህግጋትን አድርጎ የሚኖርበት ይሄን መጽሐፍ ነውና ይሄኛው ነገር እንዴት ነው? አሁን ለምሳሌ ዓለም ላይ እያንዳንዱ እግዚአብሔር የሚል ነገር አለው። ወደ ሌላ ሀገራት ላይ ስንሄድ ጎድ ብሎ ይቀበለዋል። ጂሰስ አለ። ሁሉም ታሪኩ ተመሳሳይ ነው። አሁን እዚህ ከዚህ አሜሪካን ብንሄድ ኢየሱስ የተባለው ክፍል ሞቷል፣ ተነስቷል፣ ትንሳኤ አድርጓል። እዚህም ኢትዮጵያ ውስጥ ሞቷል፣ ተነስቷል፣ ትንሳኤ አድርጓል። ቢያንስ እነዚህ እንኳን ታሪኮቹ እንኳን አንድ ናቸው እዚህም እዛም እና እንዴት ዓለም እያንዳንዱ ሀገራት ላይ የተቀበለውን እውነት እንዴት ነው በዚህ ልክ ዲና የምናረጋው? ምክንያቱም አሁን ሰው በእያንዳንዳችን አሁን ከቤተሰብም ከሀገርም አንጻር እያንዳንዱ በየቤቱ ያለ ነገር ነው። እግዚአብሔርን ያወቅነው በዚህ ነው የሚለው። ታሪክንም ለምሳሌ አሁን ሞትም ቢባል ህይወትም ቢባል እንደተባለው ደግሞ በአካል ተገለጠም ቢባል ሞተም ቢባል እያንዳንዱን ያወቅነው ከዚህ መጽሐፍ ላይ አይደለም ወይ? ስለዚህ አሁን ሁለት ጥያቄ ነው እየጠየቅኩ ያለሁት። የመጀመሪያው ዓለም ላይ ሁሉ ተቀብሎት የሚኖረውን ነገር እንዴት ዲናይ ታደርጋለህ? ሁለተኛው ደግሞ እንዴት ሰው ይሄንን ነገር የሚኖርበትን ፈጣሪ ብሎ ያወቀውን ነገር እንዴት መካድ ይችላል? ቀጥሎስ በምንድን ነው መኖር የምንችለው? ምንድነው እሱ? እነዚህ ቅድም ያልኳቸው ይሄ በአካል በፍጥረት በኔቸር ያለው ነገር እንዳለ አለ። እሱኛው ህያው ነው። አሁን ለምሳሌ ፀሐይ ብለሽ ብትይ ፀሐይ ጠዋት ትወጣለች፣ ማታ ትገባለች። በማንም አስተማሪ ስብከት አይደለም። ያ እንደዛ የተፈጠረችበት ዓላማ ፐርፐዙ ወይ ደግሞ የተፈጠረችበትን ዓላማ እያደረገች ነው ያለችው። ዝናብ ይዘንባል፣ ያለ ነገር ይበቅላል። ይሄ በፍጥረቱ አለ። እነዚህ ጋር ተብሎ ጂሰስ ተብሎ እግዚአብሔር ተብሎ አሁን እግዚአብሔር ስትይ አሁን ለማውራት ለቋንቋ እንጂ ይሄን ሁሉን የፈጠረውን መግለጥ አይችልም። እግዚአብሔር ብሎ ሲባል የብሔር አለቃ ማለት ነው፣ አይገልጸውም ማለት ነው። ጂሰስ ስትይ ጄ የምትባለው ፊደል ከ1500 በኋላ ነው የተገኘችው። ሌሎቹ ፊደሎች ተገኝተው ጄ የምትባለው ከ1500 ዓመት በኋላ ነው የተገኘችው፣ መታ የገባችው እዛ ውስጥ። ከዛ በፊት እንግዲህ ጂሰስ የሚባለው የለም ነበር ማለት ነው። ስለዚህ ፊደላት ተጠራቅመው የመጡ ፊደል ናቸው። ጂ የሚባል ኦ የሚባል ዲ የሚባል እነዚህ ፊደሎች ተጠራቅመው የመጡ ናቸው። ሀሁ የሚባለው በሆነ ሰውዬ መገለጥ አብረን አላማከርነውም። ዓለም አንዳችንም ተማክረን ምንም አላለም። በቃ ከሆነ ቦታ መጣው አለ ሀ ብሎ ሁ ብሎ ሂ ብሎ። ስለዚህ ማን ነው ይህን ፊደል የፈጠረው? ማን ነው ያመጣው? እንደ ፀሐይ እንደ ጨረቃ በፍጥረት የመጡ ነገሮች አይደሉም። እነዚህ ፊደሎች እንኳን እዝጌርን አይደለም እንኳን መንፈስ ዓለምን አይደለም እኛን እኮ መግለጥ አይችሉም። ውሸት እኮ ነው። እኔ እኮ ስወጣ እኮ ያለ ስም ያለ ምን ነበር መኖር የለበረብኝ። ታሪኩ ተብሎ ሲነገር እኮ አይደንቲቲን ረስቼ ስሜ ታሪኩ ነው እያልኩ ነው ሌላ ቦታ ማወራው ይሄድኩ። እኔ ማንነቴን አስክዶኝ ማለት ነው። ፊደል ማለት ስም ማለት አይደንቲቲ ወይ ደግሞ እንዲሁ መጣውን ዓለም የሚያስክድ ነው። ስለዚህ ጉዳዩ ምንድነው? ይሄ ሞቷል ተነስቷል የሚለው በጽሁፍ ደረጃ ላይ ቢጻፍ ክርስቶስ ተወልዷል ሞቷል ተነስቷል ተብሎ በታሪክ ቢጻፍ ያን ታሪክ ማንም ሰው ቢያነበው ከሰውየው ጋር ግንኙነት የለውም። ያ የሞተው የተነሳው በትክክል በኔቸር ፈጣሪ ከሆነ ያ ነገር ምን እንዲሆን ያደረገው በሰው ውስጥ እንዲሰራ ነው፣ በሰው ውስጥ እንዲመጣ ነው። እርሱ በራሱ ልክ ያደረገው ነገር ከሆነ በሰው መገለጥ አለበት እንጂ ሰውየው አንብቦት በታሪክ ወደ ውስጥ አይገባም በፊደል። ምክንያቱም በመፈጠር በዘር ከሌለ በማህፀን ከሌለ ሰውየው ውስጥ ይሄ የሚባለው አይደንቲቲ ህይወት በጽሁፍ ደረጃ ተነቦ ወደ ውስጥ መግባት አይችልም። ሰውየው ማወቁ የሚለውም ባይምሮ ነው፣ ባይምሮ እኮ ነው። ስለዚህ ይሄንኛው ጉዳይ በፍጥረት በመወለድና በመፈጠር ከሌለ በጽሁፍ ደረጃ ላይ በፊደል ደረጃ ላይ ምንም ሊሆን አይችልም። ለምንድን ነው ዓለም ላይ ታዲያ ሰው መጽሐፍ ቅዱስ ይዞ ምድራችን ላይ አሁን የማይሰበክ ሌት ተቀን 24 ሰዓት ይሰበካል፣ ይጸለያል? ለምንድን ነው ለውጥ የጠፋው? ባልና ሚስት በመጽሐፍ ቅዱስ የትዳር ትምህርት ተምረው መጽሐፍ ቅዱስ ክትትል ቤታቸው ሳይቀር
የተለያየ ነገር እየሆኑ ለምንድን ነው የሚለያዩት? ማን ደግሞ መጽሐፉ ላይ ወንድ የሆነ መሞገት ይችላል? በመጽሐፍ በተጻፈ ፊደል ከዘፍጥረት እስከ ራእይ ይችን መጽሐፍ ፈጽሜያለሁ ይችን ቃል የሚል ቀኝን ሲመታ ግራዬን የሰጠ ወንድም ሲበድለው 70 ጊዜ 70 ይቅር በል ተብሎ ተጽፏል። እንኳን 70 ጊዜ 70 ቀርቶ አንድ ጊዜ ማለት የማይችል መኪና እየነዳ ማንኛውም ሃይማኖት መሪ በይ ምን በይ መኪና እየነዳ ድንገት በሱ በኩል ድንገት ከመጣሽ ምላሱን አውጥቶ እንደ ውሻ የሚሳደብ አገር ጋገር የሚጣላው እያንዳንዱ ምን ደሴት ክርስቲያን ደሴት ተብሎ ነው መጽሐፉ እያለ ነው። ይሄ ሁሉ ሀገራችን ላይ የምናየው ስቃይ ይሄ መጽሐፍ ተቀምጧል። እስቲ ቀኙ ሲመቱ ግራው ሁለት ያለውን የሚሰጥ ማን አለ ምድር ላይ? ለፌክ ለሳክስ ይነበባል፣ ለሳክስ ይሰበካል፣ ለሳክስ ይዘመራል። ሳክስ ነው እንጂ ምድሪቷ ላይ ያለው ማን? እስቲ አይኑን አፍጥጦ የሚመጣ ሰው ካለ እስቲ ማን? አንድ ሰው ቀኝ ሲመቱ ግራዬን እሰጣለሁ 70 ጊዜ 70 ይቀርላለሁ ሁለት ያለኝን አንድ እሰጣለሁ። ማን? እስቲ ጽሁፍ ላይ የተጻፈውን እስቲ ማንም ያደርጋል? አንድ ለዕለት የዕለት እንጀራህን እንጂ ከዛ ውጪ ምንም ነገር እንዳታስቀምጥ ይላል። እስቲ ባንክ የሌለው ሴቭ የማያደርግ ማን ያለው? 17 ባንክ ውስጥ ነው ሴቭ የሚያደርገው የመጽሐፍ የሚያምሰው ያውም ከሚስቱ ከልጆቹ ከምሩ ደብቆ እሷም ከባሏ ከምን ደብቃ ውሽቅሽቅና የተወሸቀ ዓለም ላይ ያለው ለምንድን ነው የምንወሻሸው? ውሸታውን ሊቆም ይገባል። አሁን ትውልድ መጥቷል፣ የሚጠይቅ ትውልድ መጥቷል። ውሸታሞች ነን። በቃ እስከዛሬ ስንሰብክ ስንሰበክ ውሸታም አስመሳዮች ነን። እንደገና ደግሞ መጽሐፍ ቅዱስም የክርስቲያን ተብሏል። መጽሐፍ ቅዱስ ተብሎ ለሌላ አይሰራም። ክርስቲያን ለሚባል ቡድን የሚሰራ አዝጌር ምን አይነት አዝጌር ነው? ለእስላም ብቻ የሚሰራ ምን አይነት አላህ ነው? ለክርስቲያን ብቻ የሚሰራ አዝጌር ለሆኑ ክፍሎች ለየብቻቸው የሚሰራ የእስላሙ አዝጌር ለክርስቲያኑ አይሰራም፣ የክርስቲያኑ ለእስላም አይሰራም፣ የሌላው ለሌላ አይሰራም። ምን ሆኖ ነው ተወታትፈን የተቀመጥነው? ስንኖር አንድ አየር ተንፍሰን ስንበላ ስንጠጣ አንድ ነገር ሆነን ልክ ማውራት ስንጀምር እኔ የኔ አረዳድ የኔ አመለካከት ካንተ ጋር አብሮ አንድ ላይ ምሳ በልተን አንድ አይነት ምስር በልተ የኔ ሐሳብ ብለ ምን ሐሳብ አለ? ምስር ነው ሐሳብ ያለው፣ ቲማቲም ነው ሐሳብ ያለው፣ ድንች ነው ሐሳብ ያለው። ድንባዣ መናፍስት ተሰብስበው ብራችን ላይ ውሸታ አንድ እንቁላል በልቶ አንድ ስጋ ቤት በልተሽ የኔ ብሎ ይላል ማለት ነው። ይተሻል። ይሄ የክፋት ጥግ ነው ያለው ላችን ላይ። የኔ ለማለት እኔ ሌላ አየር መተንፈስ አለብኝ። የኔ ለማለት ሌላ ምግብ መብላት አለብኝ። የኔ ብሔር፣ የኔ ሃይማኖት፣ የኔ ዘር፣ የኔ ለማለት ሌላ ማምጣት አለብኝ። አንድ አየር ተንፍሰን ጸጥ ነው መባል ያለበት። ምንም ምላስ መንቀሳቀስ የለም። እኔ ብለን እንዳትጀምር ከየት መጣ እኔ የሚለው የለም። ስለዚህ መጽሐፍ ላይ የተጻፈ መልካምም ክፉ ቅዱስም እርኩስም አይጻፍም። ጽሁፍ መንፈስ ነው፣ ስፕሪት ነው። ጥላቻ እንዳልነው ከዚህ በፊትም እንደማወራው ጥላቻ መንፈስ ነው። ጥላቻ የሚባል ጽሁፍ ተጽፎ ሰው አይጠላም። ጥላቻ በልቡ ሲመጣ ይጠላል። ያ ደግሞ ብሔር የለውም፣ ዘር የለውም፣ ሃይማኖት የለውም። ሰው ላይ ነው የሚሰራው ማለት ነው መንፈስ። እውነተኛውም ደግሞ ትክክለኛው መውደድ የሚባለው ከሆነ ያለው የሚሰራው ፍቅር አካል ላይ ነው። ከአካል ውጪ ከስጋ ውጪ የሚሰራ ነገር የለም። ስለዚህ እነዚህ ፊደሎቹ ወይም ደግሞ ሆሄያቶቹ ምንም ነገር የመግለጥ አቅም የላቸውም። ለዚህ ነው ወገኖቼ 20 ዓመት ሰብከ ምንም ያልተለወጥከውም የሰበካቸውም ያልተለወጡት ፊደል ነው ያወራው። ፊደል እንደውም ይገላል። ሰው በኔቸሩ እንዳይኖር ነው የሆነው። ሰው በሃይማኖት ተጣሟል፣ በሃይማኖት በልዟል። በየቤቱ ኃይላቱ አፍሮ ነው በቃ እንደዚህ አይነት ሚዲያ ላይ እንዳይወጣ ምን እንዳይል አክስታለች አጎታለች ከውጪ ጎትቱታል ከምን ይጎት እንጂ ሰው ሊጮህ ነው እኮ በቃ አሁን አደባባይ ይወጣ ሊጮህ አሁን ከትንሽ ጊዜ በኋላ አልሰራለትም። ብሔሩም ብሔር አልሆነም፣ ሃይማኖቱም ሃይማኖት አልሆነም፣ ጋብቻውም ጋብቻ አልሆነም። በየቤቱ አሁን ጠቅላላ ይሄን እየሰማ አሁን ሰው እየሰሙ ተቋርፈዋል፣ ተጣልተዋል፣ መኝታ ለይተዋል። ትላልቅ አገልጋይ የሚባሉ ሰዎች መኝታ ለይተው ነው ያሉት። ለልጆቻችን ለቸርች ተብሎ ተለያይተው ጠቅላላ በየቤቱ ማለት ነው። ሌላውም ህዝብ ደግሞ እንደዛው ገንዘብ ያለውም በትምህርቱም በጥበቡም በእውቀቱም ቤቱ ተፋተው ነው የሚኖረው። የውሸት ነው፣ ሰልችቶታል። ወዴት ሊድ ብን ብዬ ልጥፋ እያለች ነው አሁን ይሄን እየሰማች ያለች። ብን ብዬ ልጥፋ ወዴት ሀገር ሊድ ጾታዬን ሊቀይሮ እያለ ሰው እያለ ነው አደባባይ። ለብር ሲባል የማይሆን ህግ ላው ላይ ተጭኗል። በመሃል ጀምሯል። ሲያቀብጠው ሲንቀሸቀሽ አፍንጫዋን አይቶ ፀጉሯን አይቶ አግብቷል። እሷም ስትንቀሸቀሽ ያለውን ነገር ሚነዳው መኪና አይታ ገብታለች ወይ ያለውን ቤት የሆነ ነገር እያየ ሰው ገብቶ ቤት ውስጥ ገብቷል እየተከራየ ተሰግዝጎ ብሪቷ ላይ አሁን መውጫው መከራ ሆኗል። ለምን አይደንቲቲ አልታወቀም። መጀመሪያም ሴትዮዋ ሴት ወንድ ሆና በኔቸራቸው ቢኖሩ ከወንድ
ሴትዮዋ የምትጠብቀው ነገር የለም፣ ዘር መስጠት ነው። ሴትዮዋ ወንዱም ደግሞ ከሴትዮዋ የሚቀበለው ዘር እንድትቀበል ነው። የኔቸርን ከሆነ ምንም ክራይቴሪያ የለም፣ የሚፈርስ ነገር የለም። አሁን እኮ ትዳር ፈረሰ የሚባለው ክራይቴሪያው ነው። ሳገባት ይሄ ክራይቴሪያ ነበረ፣ እሱም ደግሞ ሲያገባኝ ይሄ ነበር ተብሎ ክራይቴሪያው ነው እንጂ የሚፈርሰው ሴትነቱ አይፈርስም፣ ወንድነቱ አይፈርስም። እነሱ የያዙት ሃይማኖት፣ ባህል፣ አስተምሮት፣ እውቀት፣ መረዳት የሚፈርሰው እሱ ነው እንጂ ቢለያዩ የትም ስትሄድ ሴት ናት፣ የትም ሲሄድ ወንድ ነው። እግዚአብሔር የፈጠረው ማንነት አይለያይም፣ አይጠፋም። የሚጠፋው ሲገናኙ ዴት ብለው የጀመሩለት የውሸት መንሸዋከክ ትጀምራለች። እሷ ዴት ሲወጣ አለባበሷ ሌላ ጊዜ ኖሯን የምትለብሰው ልብስ አትለብስም፣ ሌላ ልብስ ነው ልብሱ ይዛለት። አበላሉም ሌላ አበላል ነው። አጠጣጡ፣ ወሬው ራሱ ቋንቋ አውርታው የማታውቀውን ቋንቋ ይዛን ቀን ትጀምራለች። አዲስ ቋንቋ ልሳን በቃ ሰውየውን የሚያጠምድ ሰውየውን የሚያሰክር ቋንቋ ትጀምራለች። እሱም ደግሞ ሌላ ሆኖ ተንሸዋከው ይጀምራል። ተንሸዋከው የጀመሩት ነገር ቤት ውስጥ ገብተው መንሸዋከኩን ይፎርሹታል። አይችሉም። ስለማይችሉ መንሸዋከኩ ነው የሚፈርሰው። ሾካካነቱ ትዳሩ ሲገቡ ይጋለጣል። ራቁታቸው ፈሷን ስትፈሳ ይሰማል። እሱም ሲፈሳ ጠረ ሲያደርግ ይሄ ሰውዬ ነው ያገባው ትላለች። የሚፈሳ አይመስላትም። ዴት ላይ አይፈሳም ሰውዬው ራሱ ፈሱ መጥቶ፣ እሷም አትፈሳም። ቁጭ ብለው በቃ ምንም አያደርጉም ሰዎች። ከዛ ቤት ውስጥ ሲገባ ሌላ ችግር ነው። ይሸታል ፈሱ ሰውዬው። በዚህ ይፋታሉ፣ በዚህ በተናለ። ይሄ በቃ ልዩ በትምህርት በእውቀት በምን ዳብሮ ተብለው የተገናኙ ሰዎች በፈስ ይፋታሉ። ምንድን ነው ሲባል ኔቸር አይደለም። ስለዚህ እነዚህ መጽሐፍቶች የተባሉ መጽሐፍ የተባሉ ቅዱሳንም ርኩሳንም የተባለ ሰው እርኩስ መንፈስ ወይ ደግሞ የጥላቻ መጽሐፍ አንብቦ አይጠላም። በፊደል ጥላቻ የለም። እሺ፣ ብዙ ጊዜ ስለ መጀመሪያ አመሰግናለሁ እና ብዙ ፖድካስቶች ላይ ቀርበህ አይቻለሁ እና ማለት ኔቸር ላይ ፍጥረት ላይ ትኩረት ስታረጋ ያለው እና አሁን ያሉት ቴክኖሎጂዎች ሲስተሙ በቃ ዓለም እመራበታለሁ ያለችው ነገር ሰውን ምን ያህል እንደከፋፈለውና ሰውን ምን ያህል እንዲጠላላ እንዳደረገውና ምንም ነገር ወደ ምድራችን እንዳላመጣ ስትናገር ሰማለሁ እና የእውነት አልጠቀመንም ወይ? አሁን ይሄ ሰው ተምሮ ቴክኖሎጂውን አምጥቶ ወደዚህ ዓለም ያስገባው ነገር የእውነት የለም ወይ? ይሄ መብራቱ አሁን የምናወራበት ማይክ ራሱ እያንዳንዱ ነገር ልብሳችን እያንዳንዱ ነገር በቴክኖሎጂ የመጣ ነው። ሰው በመማር የመጣ ነገር ነው። አንተ ደግሞ ብዙ ጊዜ ስታወራ ምሰማ ሰውነትን ኔቸርን ስትል ነው ምሰማ እና ምን አድርጓል ቴክኖሎጂው? ምን የፈጠረው ነገር አለ ወይ? ደግሞ ከሰው ውጭ የተሰሩ ነገሮች በሙሉ ምን ያመጡት ነገር አለ ብለህ ታስባለህ? ምንድነው እነዚህን ያመጣቸው? ሰው ከሆነ ይሄ ሰውነት በትክክል ይሄ ኔቸሩን አውቆ በእውነት ለትዕቢት፣ ለመበላለጫ፣ ለመገዳደያ ወይም ደግሞ ለመለኪያ ካልሆነ የተፈጠረው ያ በማንነት ወይ ደግሞ ትክክል በሆነ ሀሳብ ከሆነ የተፈጠረው ያ ነገር ብንጠቀምበት ችግር የለውም። እነዚህ ነገሮች ግን ሲፈጥሯቸው ክሬት ሲያደርጉ ጫማም በይ ልብስም በይ መኪናም በይ ክሬት ሲደረጉ የሰው ልጅ በኔቸሩ ሙሉ የሆነውን ሰውዬ ማወዳደሪያ ሆነዋል፣ ማፎካከሪያ ሆነዋል። ሀብታም ደሃ፣ ያለው የሌለው ተብሎ ሰውየውን ከአይደንቲቲ አስተው አውጥተውት የሰውየው መኖሪያ ይሄ ነው ተብሎ ከተማው ነው ይሄ ሲስተሙ ቴክኖሎጂ ነው ብለው ያን ነገር ስላመጡት እንጂ አሁን በትክክል የሆንሹን ሆነሽ በኔቸር የሆንሹን ሆነሽ ይሄ ማይክ ብትጠቀሚ ችግር የለው፣ መኪና ብትጠቀሚ፣ ቤት ብትጠቀሚ ችግር የለው። ለምን? ለአንቺ ቤትሽ ማንነትሽ አይደለም፣ ማንነትሽ የምትገልጭበት ነው። ከአንቺ በላይ አይደለም። ቤት አለ ብለሽ ቤት የሌለውን ሰው እያኮንኝም ይሄ ማንነትሽን አውቀሻል። ስለዚህ ቤቱ በራሱ ችግር የለውም። መኪናውም ደግሞ ሞተር ነው፣ የሆኑ ሰዎች ፈጥረዋል። ከሆነ ቦታ ሆነ ቦታ ትክክለኛ የሆነ ማንነት ካለሽ ለመንቀሳቀስ ከሆነ ችግር የለውም። ያንን መኪና ግን ሰውየው ገዝቶ ወይ ወንድሙን ወይ ቤተሰቡን ወይ ጓደኛውን ለመብለጥ ከሆነ ጉዳዩ ሰውየው ጋር ነው ችግር ያለው እንጂ መኪናው ጋር ችግር የለውም፣ እቃው ላይ ችግር የለውም። ስለዚህ እኔ እየተባለ የነበረው ነገር ምንድን ነው? ይሄ ሰው በኔቸር ካለው ይልቅ ከሰውነት ይልቅ እነዚህ ተፈጠሩ የተባሉት ነገሮች ሰውን ደብቀውታል፣ ቀብረውታል። በቃ ቤት አለኝ መኪና አለኝ እንጂ እኔ ያለው አይልም። ሰውየው ሲኬድ እንኳን አሁን በጋብቻ ላይ ስትሄጂ ከዚህ አንጻር ነው ምን አለው የሚሉት በዚህ ዘመን። ምን አለው ማለት መኪና አለው ወይ ነው ባጭር ቃል። የ50 ሚሊዮን ብር መኪና አለው ወይ ነው እኮ። ምን አለው አሁን ውሸት እኮ ነው። ምን አለው በዚህ ዘመን የሆነ ህንጻ አለው ወይ ነው እንጂ ሌላ አይደለም እኮ። እንዴት ይጠየቃል ሰው ምን አለው ተብሎ? ሰውየው መጣ እኮ ሰው ነው የፈለገው። በቃ መስጠት ነው። አንደኛ ደግሞ ማን ነው ሲጀመርስ ሰጪና ከልካይ ያደረገው ማን ነው? ለምን ነው የሚጠየቁት? ፈጥረዋል ወይ ሰውን? ይታይሻል። ማን ነው ሰውን ሰው ለምን ነው የሚጠየቀው ሲጀመር?
ወንድና ሴት ተደርጎ ተፈጥሯል። ሴት ከወንድ ጋር ሲገናኝ የፍጥረት ስርዓት ነው መጠየቅ መቀጠል ያለበት። አሁን እኮ ሰውየው ምን አለ ተብሎ ይጀመራል። ሰውየውም ሄዶ ይሄ ያለ ብሎ ንብረት ነው የሚቆጥረው። ሴትዮዋም ያን ንብረት ተቆጥሮላት ነው የምትገባው። ንብረት ነው። ንብረት ደግሞ እሷ ሴትዮዋ ከንብረቱ ስለምታንስ ሰውየው የወሰዳት ሰው በመሆኑ ሳይሆን ይሄ መኪና አለኝ አሁን የምትዩን ቴክኖሎጂ፣ ይሄ ቤት አለኝ፣ ይሄ አለኝ፣ ይሄ አለኝ፣ ይሄ አለኝ ብሎ ንብረት ቆጥሮ ነው ይዟት የሚሄደው። ስለዚህ ገዝቷታል። በንብረት ነው የተገዛችው ሴትዮዋ። ስለዚህ ሲገባ ማንነት የማይሰጣት ክብር የማይሰጣት ለምንድን ነው? ለቤተሰቦች እኮ ይሄ ያለ ብዬ ነው የሰጡኝ እንዳልነው እኛ ማለት ነው። ምን አለው ሲባል ዲግሪ እንዳልነው ዲግሪ ያለዋል። ቀጥሎ ሰውየው ፊቱ ጭፍግግ አረጋ። ቀጥሎ በኋላ ዶሮ ያረባል ስል ነው የሳቀው ሰውየው። ስለዚህ አየሽ ዶሮ ስለሚያረባ ነው ሄደችው እንጂ የሰጡን እንጂ በጭራሽ ሰውየው መስጠት አልፈለገም። ስለዚህ የገባችው ልጅቷ ዶሮ የሚረቡ ዶሮች ስላሉ ነው። ስለዚህ በዶሮች በታች ሆናለች ማለት ነው። ዶሮ ያረባል ሲባል እሺ ያለ ሳቀ እኮ ሰውየው። ስለዚህ ሰው በሰውነቱ አይገናኝም ሲጋባ ምንም ሲል ማለት ነው። ስለዚህ ቴክኖሎጂዎቹ በራሳቸው ችግር የላቸውም። ችግሩ ግን ቴክኖሎጂው ከሰው ይበልጣል። አሁን ተመጣቁ ከላፕቶፕ ኮምፒውተር ከሰው ይበልጣል። ሰው እኮ ይረሳል። ሞባይል ይበልጣል ከሰው። እንዴት ነው የሚበልጠው? አይረሳም። ምን የተባሉ ሰዎች ይረሳሉ። ምንም ሞባይሉን ማን የፈጠረው? ዳታ እዛ ላይ እኛ ጽፈንለት እንጂ እሱ ጽፎ ነው እንዴ? ሰውን እንዲህ ማሳነስ ኤአይ መጥቷል። አሁን ከኤአይና ከሰው ማን ይበልጣል? ሰው ምን እንደ ኤአይ ነዋ። ኤአይ የነገርኑ ተረት አይደለ? ስጠይቁ መልሶ ይመልስልሽ። ኤአይ ምንድን ነው ይተሻል? ከሰው ሊበልጥ የሚችለው ምንድን ነው? ማን ነው ክሬት ያደረገው? ሰው ነው። እሺ አይ መጨረሻ ላይ ሊገለል ሊያጠፋን ይችላል። እና የሰራሩ መሳሪያ ሽጉጥ አያጠፋኝም እንዴ? ኤአይ ነው እንዴ? ኤአይ ብቻ አሁን ኤአይ ሲመጣ ነው ገና ምን ጠፋፋው እንዴ? በድንጋይ ፈንክቼ ገላለሁ ሰው እኔን ለመግደል ያብቃኝ እንጂ ኤአይ መጥቶ ቢገል በድንጋይ እየተገዳደልክ አይደል ያለው? ዘመኑ ሙሉ በድንጋይ እየተገዳደለ ያለ ሰው ኤአይ መጨረሻ ሊያጠፋን ነው እንትን ሊያጠፋን ነው። ምንም ኒኩሌር ምን ሳይመጣ እኮ እናቶቻችን በጥርሳቸው ይናከሳሉ። እምቢ ስታያቸው ገብተው በርበሬ ያጥኑሻል እኮ። ከድሮን አይበልጥም እንዴ? ድሮን አንዴ ላይሽ ለወርዶ እኮ ቴክኖሎጂ አለ እኮ እኛ ሀገር መግደያ ቴክኖሎጂ። ቁልቁል ዘቅዝቀው በርበሬ ያጥኑሻል። ስለዚህ ምንም ርካሽ ኋላ ቀር ኤአይ የሚባል ድንዙዝ ኋላ ቀር ነው። ኋላ ቀር ለጥፋትም ቢሆን ለልማት ቢባል ለልማት እየኖርን ምንድነው ልማት የሚሰራልን? ምንድነው የሚያደርግልን? አይ ጥያቄ ጠይቋል። የምን ጥያቄ ነው የምጠይቀው? መጀመሪያ ለምን ጥያቄ የተፈጠረበት? ሲጀመር ጥያቄ የፈጠረበት ሰው አይደለም። እዚህ ምድር ላይ እየኖረ እየወጣ እየገባ እየበላ እየጠጣ እኮ ነው። በኔቸር አለ እኮ። ምን ሊሆን ነው ጥያቄ የሚፈጠርበት? አይ እሱን ነው የምጠይቀው ጠዋት ማታ ምናምን። እኔ የምጠይቀውን አንቺ እኮ መልስ ብለሽ ከዚህ በፊት የጫንሹን ነው ይመልስልኝ እንጂ ከራሱ አምጥቶ እኮ አይደል የሚመልሰው። የተጫነበትን ነው የሚያወራው። ገደል ማሚቴ ነው። ስለዚህ ጉዳዩ የቴክኖሎጂ ችግር አይደለም፣ ኋላ ቀርነትም አይደለም፣ መሀይምነትንም ለማስፋፋት አይደለም። ነገሩን አይጠቀምብን እንጠቀምበት ከሚል በዛው አያይዘህ ደግሞ ብዙ ጊዜ እንደዚሁ ስሰማ ኃጢአት የሰው አይደለም የሚል ነገር በተደጋጋሚ እሰማለሁ እና መንግስት እንኳን አሁን ህገ መንግስት ቀርጾ ያጠፋውን ሰው ይቀጣል፣ ያስራል፣ የሚገደልም ከሆነ ይገላል። ስለዚህ ኃጢአት የሰው አይደለም ማለት ምንድነው? እያጠፋ አይደለ ሰውየው እያደረገ አይደል እንደ ያንን ነገር ግን የሰው አይደለም። እንደ መጽሐፍ ቅዱስም ቅድም እንዳላችሁትም መጽሐፍ ቅዱስም ሲባል ሲኦል ይከታል። ያው ሲኦልንም ባትቀበል ማለት ነው። እንደዚህ አይነት ነገር አለ። ስለዚህ ምንድነው ኃጢአት የሰው አይደለም ማለት ምን ማለት ነው? እያጠፋ አይደል እንደ ሰውየው መቀጣት የለበትም ወይ ሰውየው ማለት ነው? እሱ ምንድነው እሱ አሁን ይሄ ራሱ እዝጌሩ የሚለው ኃጢአት እንግዲህ እግዚአብሔር የሚለው ኃጢአት ወይም ደግሞ ፈጣሪ የሚለው ኃጢአት እንደ ጽሁፍም ደረጃ ወደ ሰው ገባ የሚል ሰውም ወይዝጌሩም አላመጣውም ነው። ሌላ ፐርሰን ነው። መላእክትም ኪሩቤል የሚባል ምን የሚባል ብቻ ሞት ወደ ሰው ገባ ይላል። አሁን እንደ ቋንቋ እንደ ንግግር። ስለዚህ ከሰው ውጪ ነው። ይሄ ከእግዚአብሔር በላይ ለሆን ብሎ ምንም ብቻ የተፈጠረ ክፉ የሚባለው ማንነት ወደ ሰው ገባ ነው። ሰው ውስጥ ገባ ነው። አትብሎ ያላቸውን ፈጣሪ ሰይጣን አሳስቷቸው ወይ እንዲያርጓቸው አበላቸው ነው። ክፉ አበላቸው ነው። ስለዚህ ባለቤቱ ወይም ደግሞ እንዳልነው ቅድም ፈጣሪው አታድርጎ ያላቸውን ነገር ሰይጣን ሳይመጣ በፊት አላደረጉ። ሰይጣን ከመምጣቱ በፊት ካላደረጉ ሰይጣን ሲመጣ ከሆነ ያደረገው በእነሱ ውስጥ ሆኖ ክፉ ነው ማለት ነው። ስለዚህ ያ ክፋት ወይም ደግሞ ያ ኃጢአት ያ ጨለማ የሰው አይደለም። ምክንያቱም ሰው ውስጥ ገብቶ ያ ነገር ካረገ ሰው ውስጥ ከገባ በኋላ ሰው ሲገል ሲሰርቅ ሲያመነዝር የሰው ነው ተብሏል። ሰው ውስጥ ከገባ በኋላ አሁን እኛ ደግሞ በጽሁፍ ደረጃም የተጻፈልን አዳም ውስጥ ገብቶ
የሰራውን ሳይሆን አዳም ይሄን በላ ከአዳም ጀምሮ ኃጢአት አለባችሁ በሚል በጽሁፍ ደረጃ ላይ ደረሰልኝ። ጽሁፍ ነው። ስለዚህ ያንኛው የሰው አይደለም። የሰው ያልሆነበት ምክንያት ሰው ያለ ሰይጣን ወይ ደግሞ ያለ ጨለማ ብቻውን በልቶ ቢሆን ሰው ሰራ ይባላል። ኃጢአት የሚሰራ ቢሆን ስለዚህ ኃጢአት የሚሰራም አይደለም የሰውም አይደለም ፐርሰን ነው፣ ማንነት ነው፣ ዘር ነው፣ ክፉ ነው። ያ ወደ ሰው ገብቷል። እሱንም ደግሞ ፈጣሪው ሲመጣ በስጋ እኮ ሲገለጥ እኮ እናንተ የራሳችሁ ምኞት አይደለም የሰይጣንን የክፉን ምኞት ነው የምታደርጉት። እሱ ከመጀመሪያው ክፉ ነው፣ ነፍሰ ገዳይ ነው፣ ሐሰት ያሰት አባት ተብሎ እኮ ያ ተነግሮለታል እኮ በንግግር ደረጃ ላይ። ስለዚህ ምንጩ ስለተናገረ የዲያብሎስን ስራ ሊያፈርስ ነው የተባለው እንጂ የሰውን ስራ አይደለም። ስለዚህ ከሰው ውጪ የሆነ ማንነት ነው ያ ነገር የተወገደውም የተሻረው። ይሄም ነገር ደግሞ አሁን ያባባለን እንደ ጥያቄ የሚመጣው በመጽሐፍ ስለደረሰብን እንጂ እኛ አሁን አናውቀውም። አሁን ለምሳሌ ያወራሁት ለጠየቅሽው ለአይምሮ ንግግር እንጂ በስጋ ላይ መንፈስ ዓለም ስለሆነ ኃጢአትም ይሄ ኃጢአትን የሚያስወገደው በአይምሮ በጽሁፍ አይታወቅም። በቃ ማወቅ አይቻልም። እሱ ግን ለማወቅ የተጣረበት መንገድ ብዙ አስተምሮቶች አሉ። በአዳም ሞት ገብቶባል በክርስቶስ ተወገደ ተብሎ ይሄ በአዳም የገባው ሞትና ኃጢአት አይወገድም። በክርስቶስ ተወገደም ተብለሽ አይወገድም። ተሽሮልሻል ቢባል አይሻርም። አሁንም ኃጢአተኛ ነው የሚሉ እንዴ በቃ ባዛ ሞት ገባ አሁን ህይወት ሆኗል፣ በዛ ጨለማ ነበር ብርሃን ሆነ ተብሎ አይለቅም። ለምን ነፃ ከሆንሽ እኔም አንቺም ነፃ ከሆን እንዲነፃ ልንሆን ነው። ስለዚህ እዚህ ኃላፊ እንዴት አድርጎ ሰውየው ባለ ራእይ ነኝ ሰባኪው እንዴት አድርጎ እኛም መግዛት ይችላል? እኛም መግዛት ማስፈራራት የሚችለው በሲኦልና በኃጢአት ነው። ኃጢአት ሰርተሻል ነው። አሁን ደግሞ ስላለው ስለ መንግስት ያልሹም ደግሞ እንዲህ ተሰብስበናል። ሳንወድ በግዳችን ከተማ ተመስርቶ ከተማ ውስጥ ገብተናል። ስለገባን መንግስት ነው የመሰረተው፣ መንግስት ነው የሰራው፣ ይሄን አድርጓል። መንግስት ባለበት ደግሞ በዚህኛው ዓለም ውስጥ ደግሞ ይሄ ሞባይል የሚባል መጥቷል። የኔ ነው ተብሎ ገዝቻለሁ፣ መኪናም የኔ ነው ብዬ በታርጋ ምናምን አለ። ያን መኪና ሰውየው ሲወስድ ሌባ ነው ተብሎ ይያዛል። ለምን? ይሄ መንግስት ያወጣው ህገ መንግስት ነው። ከኃጢአት ከሞት ከሲኦል ጋር አይገናኝም። ሶሻል ሲን ነው፣ የአካባቢ ነው። የአካባቢ ስለሆነ ከኃጢአት አንጻር ሳይሆን የሰውን ንብረት ከመንካት አንጻር ነው እንጂ የዚህ የኢትዮጵያ መንግስት ሲኦል ትገባላችሁ ገነት ይህንን ሞባይል አትስረቁ ብሎ ከሲኦል ከገነት ጋር የተያያዘ ጉዳይ አይደለም። ይሄንኛውን ግን የሃይማኖት መሪዎች መተዳደሪያቸው መንግስት ያወጣውን ፖሊሲ ወስደው ገነትና ሲኦል ትገባለህ ብለው በዚህኛው ይኸው ህዝብን እያስፈራሩ ህዝብ እየፈራል። አሁን ግን ያለው ትውልድ ሊፈራም አይችልም፣ አይኑን እያፈጠጠ ነው። ወደፊት እንዴት እንደሚሆነው አናውቅም። እሺ አንድ ሌላ ሀሳብ እዚህ ጋር ምንድነው ያለኝ፣ ለምሳሌ ይሄ ፈጣሪ ወይም አባት የተባለው ብዙ ጊዜ ስንማርም ስናድግም በመፍራት በመንቀጥቀጥ የእሱን ስርዓት ህግ መፈጸም ነው እንጂ ፈጣሪ ሲባል ወይም ደግሞ እግዚአብሔር ሲባል የሚያዝናና የሚያስቅ ወይ ደግሞ ደስ የሚያሰኝ አይደለም። ህግ መከተል አለብን፣ ስርዓት መከተል አለብን። ሁሌም ወደሱ በቀረብን ቁጥር መሳቀቅ ነው፣ መደንገጥ ነው። እንዳለችው የቀደም ከኃጢአተኝነታችን አንጻር ነው የምናየው። እና እውነት ይሄ ፈጣሪ ወይ ደግሞ አባት የተባለው ይሄን ሰውን አያዝናናውም ወይ? አያስቀውም ወይ? አያሳርፈውም ወይ? ሁሌ ወደሱ ሲኬድ ከሆነ ፐርፎርማንስ ወይ ደግሞ የሆኑ ነገሮች ስርዓቶችን ህጎችን ከመፈጸም አንጻር የታየበት ነገር ምንድን ነው? አሁን ይሄ የሚታወቀው እግዚአብሔር ራሱ ሰው የፈጠረው እግዚአብሔር አለ። ሁሉም በየቤቱ የፈጠረው የራሱ የሆነ እግዚአብሔር አለ። ወይም ደግሞ በሆኑ ሃይማኖት ተቋማቶች የተፈጠረ ፈጣሪ አለ፣ እግዚአብሔር አለ ማለት የማይታወቅ እንጂ አሁን እንደ ፍጥረት ብታይ እኮ አንድ ሰው ልጅ እንኳን እንደው በፍጥረት ልጅ ብትወልድ አሁን እኔ ልጆች ቢኖሩኝ ከዚህ ማህፀን የወጡ ልጆች ካሉ ከዚህ ማህፀን ለወጡ ልጆች ደስታና ሰላም ለመስጠት ነው የምትንቀሳቀሰው፣ የምታጫው ብዙ ነገር የምታረገው ማለት ነው። የሰው ልጅ እንኳን ይሄንን ማድረግ ከቻለ ፈጣሪ ደግሞ የፈጠረ ፈጣሪ በፍጥረት ያለ ህያው የሆነ ማንነት ያለው ፈጣሪ ደግሞ ሰውን የሚያስጨንቅ ሲኦልን አዘጋጅቶ ሲኦል የሚከት የሚያስፈራ አይደለም። አሁን ግን ፈጣሪ ተብሎ የተነገረን እንደተባለው ቅድም እነዚህ የሃይማኖት መሪዎች ልንላቸው እንችላለን። እነሱ ሰውን ካላስፈራሩ፣ አሁን ለምሳሌ ኃጢአተኛ ነህ ካልተባልክ ኃጢአት ከሌለብህ ኃጢአትህን ለመናዘዝ አትሄድም። ሲኦል የለም ብትባል ሲኦል ከሌለ ሰላም ነህ አንተ። ስለዚህ ምን ልታረግ ትሄዳለህ እነሱ ጋር? ስለዚህ በየሳምንቱ ኃጢአትም ሲኦልም እንደዚህም እንደዛም ተብሎ የሚነገረን ንግርት ገንዘብ መሰብሰቢያና የነሱን ኑሮ ማሟሟቂያ ነው የምትሆነው። አሁን ላይ ደግሞ ማንም አሁን ይሄንን የሚሰማ ሁሉ ራሱን ሊያይ ሊታዘብ ይችላል። የትኛውም ቦታ ሂደህ በስትክክል አማኝ ሁነህ
ልጅ ነህ ትባላለህ ለይስሙላ። ልጅ ከሆንክ እኮ ወራሽ ነህ። ልጅ ከሆንክ እኮ የአባት መልክ ነው አንተ ያለ። ስለዚህ አባት ከሆነ ደግሞ የሚያስጨንቅ ከሆነ እሱ ሌላ ክፍል ነው ማለት ነው። እግዚአብሔር ከሆነ ወይ ደግሞ ትክክለኛ ፈጣሪ ከሆነ የሚያስጨንቅ አይደለም። አንተ የእግዚአብሔር ልጅ ነህ ተብለህ ገና ግን ልጅ እንድትሆን ተምረህ ነው ልጅ የምትሆነው። ትምህርቱ ደግሞ በመሃል ማስጨነቅ አለው፣ ሲኦል አለው፣ ኃጢአት አለው፣ ሞት አለው፣ ፍርሃት አለው። ስለዚህ እኔ እንደውም አሁን የሚገባኝ አሁን ሌሎች ትምህርቶች ወደኛ ሲመጡ እውቀት ናቸው። ይሄኛውም ሰው የፈጠረው እግዚአብሔር እውቀት ነው። በእውቀት ደረጃ ነው የምናውቀው፣ በእውቀት ደረጃ ከውጭ ይሄ በስትክክል በውስጣችን አይደለም የምናውቀው። ግን ይሄኛው እግዚአብሔር ከሌላው እውቀት የሚለየው ምንድነው? ፍርሃት አለበት፣ ዘላለም አለበት። ያ ዘላለም ደግሞ ሞትም ህይወትም አለበት፣ ሁለትነት ነው። ስለዚህ ይሄኛውን ዘላለማዊውን ሞት ላለማየት ስትል ዘላለማዊ ህይወት አለ ተብለ ስለተነገረ ዘላለማዊ ህይወትንም የሰጡ እነሱ ናቸው። ዘላለማዊ ህይወት ማለት እንደዚህ ተብሎ ይጻፋል። ዘላለም ኑሮ ግን ያየው የለም፣ ማንም ይሄደም የለም፣ የሚያውቀውም የለም። ግን አሁንህን ይነጥቁህና ዘላለም የሚባል ነገር ጽፈውልሃል። ስለዚህ ዘላለም ከመሞት ብለ ይሄ ዘላለም ኃጢአትን ላለመስራት ስትል ትጨቆናለህ ማለት ነው። ያ የሚጨቁነው ክፍል እግዚአብሔር ነው ትላለህ። ስለዚህ ምን ይላል? ያስጨንቀሃል። ግን ትክክለኛው በፍጥረት ያለው አምላክ የሚያስጨንቅ አይደለም። አባት ነው፣ በፍጥረት ውስጥ የተገለጠ ነው፣ ሕያው ነው፣ ማንነት ነው፣ ደስታ ነው፣ የምትኖረው ነው። ይሄ ደስታ ራሱ ኮቴሽን ነው፣ አይታወቅም። ሰላም አይታወቅም ማለት አንጻራዊ ነው። ለእንትና ሰላም የሆነው ለአንተ ሐዘን፣ ለእንትና ደስታ የሆነው ለአንተ ሌላ ሊሆን ይችላል። ግን በፍጥረት ያለው ከሆነ ለሁሉ አንድ ነው፣ በሁሉ የሚኖር ነው፣ የሁሉ አባት ነው፣ በሁሉ ይኖራል። አባት ደግሞ የሚገለጠው በልጆቹ ነው። ልጅም ደግሞ የአባት መልክ ነው። ስለዚህ ማለት መለያየት እስከማችል ድረስ ነው። ግን የተነገረን የተማርነው እግዚአብሔር ሌላ ነው። ለዛ እኮ ነው አሁን አንድ ሃይማኖት ውስጥ ትቆይና ወደ ሌላኛው ሃይማኖት መሄድ የምትፈልገው። ወይ እዚህ ጋር ያለው ምን ብሎሃል? አስጨንቀዋል በጣም ማለት አንተ ማችለው ነው። ወይ ደግሞ የተሻለ እውቀት ያለው ይመስላል ያኛው። ይሄኛው አልሰራለ ሲል የሆነ ቦታ ለመቀየር የምትሄድ ይመስላል። ግን የሚቀየር ፈጣሪ የለም፣ የሚቀየር አባት የለም፣ የሚቀየር አምላክ የለም። አንድ ነው ያለው። ስለዚህ የሚያስጨንቀን ሰው የፈጠረው እግዚአብሔር እንጂ በስትክክለኛው አይደለም። ስለዚህ ይሄ የሚያሳርፍና የሚያስደስተው ፓርት የሱ ወይ ስላልተነገረን ነው ወይስ ማንነቱ አይደለም? እሱ ፓርት ይሄ አልታወቀም እኮ። ይሄ በኔቸር ያለው አሁን ፀሐይ አታናድድም፣ አየር አያናድድም፣ ድንች ቲማቲም ስትሄድ ቁጣ ይልም። ይሄ በኔቸር ያለው ማለት ነው። በግ ስታይ ቁጣ ይሄ እንዳለችው ይሄ በወደቀው አይምሮ የተፈጠረው ዝጌር ግን ክፉ ስለሆነ የወደቀው አይምሮ በዛ የፈጠረው አለ ክፉና መልካም የሚባል ዝጌር እንዳለች። አሁን ቤት ውስጥ ለምሳሌ ላለ ልጅ አሁን አንተ ምንም ቢያስቸግርህ ምንም መከራ ቢያመጣብህ በግና እባብ ቤት ውስጥ አስቀምጠህ አታስፈራራም። መልካም ስታደርግ ይኸው በግ አለልህ፣ ክፉ ስታደርግ ደግሞ ይኸው እባብ አለ ብለህ እኮ አታስፈራራም። ይሄ እኮ ሲኦል አለ ገነት አለ ተብሎ እንኳን ይሄ ሰማይ ምድርን የፈጠረ ለሁሉም አባት አምላክ ፍቅር ነው ብለህ ቀርቶ ይሄ እኮ በጣም አሳፋሪ እኮ ነው። ሁለት ነገር ደግሞ እንዳለችው እንዴት ይኖራል? የዘላለም ሞት፣ የዘላለም ሕይወት፣ ሲኦል ገነት እንዴት አብረው ይኖራሉ? ጨለማ ብርሃን አብሮ የማይኖር እኮ ነገር ነው በጭራሽ። ይሄ አሁን እኮ ብርሃን በርቶ የለም እኮ ጨለማው የሚመጣው አሁን ብርሃኑ ስናጠፋ አይደል? ጨለማ በራሱ ማንነት የለውም ማለት ነው። ማንነት ቢኖረው ይገጥመው ነበር እኮ ብርሃኑ። እግዚአብሔር ያለም ብርሃን ነው ብለህ በጨለማው ላይ ብርሃን ይብራ ብሏል ብለህ እንደገና ጨለማን ለማኖር መታገል በስብከትና በትምህርት ብልግና አይደል እንዴ? በቃ ሰው ቢሞት ምን አለበት? እኮ ነውር እኮ ነው። አሁን በአንድ መድረክ ላይ ቆሞ እግዚአብሔር ብርሃን ነው በሱ ዘንድ ጨለማ የለም ብለህ ወገኖቼ ዘመኑ ክፉ ነው ደግሞ እስከ መጨረሻው የሚጸና ነው የሚድነው ብለህ ደግሞ ወዲያው ትቀየራለህ እንዴ? እስስት መናፍስት እኮ ነው ያለው ምድሪቷ ላይ። በአዳም ሞት ገባ፣ ሞት ተወግዷል ተብለ እንደገና ደግሞ ህይወት አግኝታል ተብለ ትነጠቃለህ። የሆነ ሳምንት ስትመጣ ንስሐ ግባ ትባላለህ እንዴ? እየተነጠቀ እየተሰጠ ውሃ ውስጥ እየጨመሩ እሳት ውስጥ እየጨመሩ ዓለም እኮ ተጨነቀ እኮ እንዴ! በፍጥረት ውስጥ ዱያሊቲ ሁለትነት ኖሮ አያውቅም። በቃ አይኖርም። አንድ ነገር ነው የሚኖረው። እነሱ በሚሉት ዘመን እንኳን በመጽሐፍ በአዳም ሞት ገባ፣ አንድ ጻድቅ አልነበረም። ሞት ገዛ እኮ ነገሰ። ያ ሞት የነገሰበት ክፍል ደግሞ ተሽሮ ከህይወት ከእውነተኛ መንፈስ መጣ ተብሎ ትንሣኤ ሆነ ብለህ ትንሣኤው ሲኦል ታስገባለህ እንዴ? ሞቶይ ሲኦሎይ ድል መንሳት የታል ተብሎ ተወገደ ተብሎ እንዴት ትንሣኤ ውስጥ ሞት ይገባል? እንደገና ደግሞ መጥቶ አንዳንድ ለጌታ የሚድኑ ሰዎች ቢኖሩ ሁሉም የሰይጣን ናቸው። ሰብከ አበሻ ሰብኮ ያድናል ይገላል እንጂ ማን ሰብከ የምታድን ማን አበሻ በምድር ላይ
በስብከት ቢዳንም እግዚአብሔር ላበሻ ሰባኪነትን አይሰጥም። በምድር ላይ አይቻልም። ገዳይ ስለሆንን ክፉ ስለሆንን ክፋታችንን የእዝጌሩንም ክፋት ለመግለጥ ነው የቆምነው። እዝጌሩ ሲኦል አዘጋጅቷል። ጠቅላላ ህዝብ ሲኦል ነው የሚገቡት። አንዳንድ ያመኑ ሰዎች በአመት ብያለሁ፣ አንድ የሆነ ኢንተርቪው ላይ ተናግሬያለሁ። በአመት አንዴ ለኢየሱስ አንድ ሰው ቢገኝ ብለህ ትቆማለህ። ያንተ እዝጌር የተሸነፈ ነው። ሰይጣን ሁሉን ወስዶበት የሚያለቅስ ቁጭ ብሎ እንዴ አበሻ የሚበላው ቢያገኝ እኮ አይሰብክም። እርቦት ነው ሁሉም ሰው ቢጮህ አደባባይ ላይ እርቧቸው፣ ረሃብ፣ ችጋር፣ ረሃብ ጠኔ ነው የሚጮኸው እንጂ እዝጌር አይደለም። ሰው ጠፍቶበት የሚጮኸው ከእዝጌር የት ጠፍቶ ነው ሰው የሚጮኸው? ግን አሁን ላይ አንድ እዚህ ጋር የምጠይቀው ነገር አለ። አሁን ላይ ዓለም እየተበጠበጠ ያለው ጦርነቱ፣ እርስ በርስ ቅድም እንዳልከው ባልና ሚስት አብሮ መኖር የማይችሉበት ትልቅ ግድግዳ አለ መሃላቸው። ሌላው ደግሞ ወላጅ እንኳን ልጁ ነገ ሌላ ይሆንብኛል፣ ጌ ይሆንብኛል ብሎ ፈርቶ የሚኖርበት ዘመን ነው። አሁን ደግሞ ብድግ ብሎ አንድ ወጣት የ9 ወር ህፃን የ2 ዓመት ህፃን የሚደፍርበት ነው። አሁን ይሄንንስ ምን ትሏል? አሁን ይሄ ሁሉ ኃጢአት አይደለም ወይ? ይሄ ሁሉ ክፉ ስራ አይደለም ወይ? ሰው ውስጥ ቁጭ ብሎ ሊሆን ይችላል ወይ በሰው ሐሳቡ ተበላሽቶ ሊሆን ይችላል። እየሰራ ያለው ነገር አሁን ምድር ላይ እያየነው ያለው ነገርስ ምንድነው? ይሄ ከዚህኛው አንፃር ከተነሳን ምንድነው ይሄ ሰውየው ድንገት ተነስቶ የሆነ ነገር የሚያደርገው ነገር በኔቸር ያለውን ነገር ማጥፋት አይችልም። አሁን ሰውየው ምንም ነገር ቢያደርግ አንዱ ሰውዬ ተነስቶ የሆነ ሰውዬ ገሎ በጥብጦ ጁስ አርጎት ቢጠጣው ያን ሰውዬው ያገሳል እንጂ ወይም ደግሞ የሆነ ነገር ይሆናል እንጂ በዛ ሰውዬ በኩል ወደ ዓለም ሞት የሚባለው ኃጢአት የሚባለው ነገር አይገባም። እኛ ኃጢአት ተብሎ የተነገረን አሁን እንዳልሽው የሆነ ሰው የሆነ ሲደፍር የሆነ ሰው ሲፈነክት ነው። የሆነ ችግር ሲፈጠር ያ ችግር አንስቶ ይሄ ኃጢአት ነው ብሎ የሚቆጠር ክፍል አለ ተብሎ ነው የተነገረን። ኃጢአት የሚባለው ፐርሰን ነው። ቅድም እንዳልኩት መንፈስ ነው፣ ፐርሰን ነው፣ ከሰው ጋር ግንኙነት የለውም። ያ ማንነት ደግሞ አሁን ቅድም እንደተባለው ከተወገደ ከተሻረ አሁን ምንድነው ያለው ሲባል ሽንገላ ነው። ሽንገላው ደግሞ አይደንቲቲ የለውም ነው። አሁን እንደተባለው በትንሳኤ እኮ ሞትም ሲኦልም ድል ተነስቷል። በዛም በመጀመሪያው ሰው የገባው የባብ ዘርም ተቀጥቅጦ ተወግዷል፣ ትንሳኤ ሆኗል። በቃ ሞቶ ይሞጋይታል፣ ሲኦል ድል መንሳት ይታል፣ ተወግዶ ተሽሯል። ስለዚህ ይሄ የትንሳኤው የምስራቹ ዘመን በሁሉ ውስጥም ለሁሉም ያለው እውነት እንዳይገለጥ ይሄ በሽንገላው ዓለም የሚሰራው ማንነት ኃጢአት ነው ተብሎ ተነግሯል በአይምሮ። ስለዚህ ይሄንኛው ነገር ባለመገለጥ ውስጥ ያለ ማንነት ነው። አሁን ጦርነት ምንድነው? ተሸንግለው እኮ ነው። እኔ እሱን ለመግደል የሚሄደው ይሄ ሰውዬ በውስጡ ዘር እንዳለው እንደተወለደ ወደ አፈር እንደሚሄድ ያለማወቅ ኢግኖራንስ ነው እንጂ ሰውየውን እኮ ብገለውም ባልገለውም መሄዱ አይቀርም። እኔ ገደልኩት ብዬ እማልሞት ከሆነ ገድየዋለሁ እላለሁ። ገድየው ቀጥሎ የሆነ ከሳምንት በኋላ ነው የሚሄዳለሁ። ገዳይም ተገዳይም የለም ማለት ነው። ስለዚህ ጦርነት የለም እያልከኝ ነው? በጭራሽ ፌክ ዓለም ላይ ውሸት ነው። አንድም የለም። ጦርነቱ እንደውም ይሄ ስጋ በመንፈስ መንፈስ በስጋ ላይ ውስጣችን ያለው ነገር እንጂ ይሄ የስጋው እኮ ሰውየው እየራሱ ነው የሚሄደው። ቦምብ ጣልሽበትም አበባም ሰተሹ ሰውየው የሆነ ሳምንት በኋላ ይሞታል። ግን በሰው እጅ ነው የሚሞተው። አሁን በሰው እጅ ነው የሚሞተው ማለት ያለ እቅድ ያለ ፕሮግራም ሰው ይሳል በሰው እጅ ቢሆን በሲኖ በምንም ሰውዬው የራሱን ፋንታ መሄዱ ላይ ነው አይቀርም። በቃ ይሄ በቃ ግዴታ የተፈጥሮ ስርዓት። መከሰስ ያለበት ግን አሁን ገዳዩ አይከሰስም፣ መያዝ የለበትም። ምኑ ሰውዬው ወይ ሟች እዚህ ከተማ ውስጥ ከሆንክ በዚህ በከተማ ስርዓት አገዛዝ ውስጥ እገባለሁ ካልክ በመንግስት ስርዓት ውስጥ ይያዛል። ለምን? መንግስት የሚያውቀው ሰውን ለማኖር ነው። ሰውን በትክክል ለመብራት ምን ለማለት ነው? ለመጠበቅ ነው። ስለዚህ አሁን የመንግስት ስርዓት ትጥሳለህ ማለት ነው እንጂ የእዝጌሩ መጣስ አይቻልም። እዝጌሩ መጀመሪያውኑ አፈር ወደ አፈር ትሄዳለህ ያለው እሱ ነው። መከሰስ ካለበት ፍርድ ቤት መቆም ካለበትም እዝጌሩ ነው በኔቸር ያመጣው እሱ። የትም በቃ ሁሉም ከሳሽም ተከሳሽም ፈራጅም ተፈራጅም ሁሉም በዚህ ውስጥ ይሄዳሉ። ማንም ይተርፍ የለም። ማንም ከዚህ ሊተርፍ የሚችል የለም። ስለዚህ ይሄንኛው ማንነታችን ነው። ባይሆን የተመረጠ ነው በሰው እጅ ባይሞት። ሰውየው እንደው ከተባለ እንኳን ይሄ ጦርነቱም አለ መደፈሩ መድፈሩ ምኑም አለ ከተባለ እንኳን